ዓለም ማናት ሚለውን ራሷን ታስታውቀን የት ነው ያደገችው የት ነው የተወለደችው ሚለውን ከዛ በኋላ ወደ ጥያቄ እንገባለን። በመሃል ከስተመር ልታስተናግድ ይችላል። ቅር እንዳይላችሁ ኢንሻአላህ ስራውንም እየሰራች ከኛ ጋርም ጥሩ ሰዓት እንዳሳልፋለች ብዬ ተስፋ አደርጋለሁ ኢንሻአላህ። ኦኬ አዲስ ሰላም አለይኩም አዲስ ማናት? ኦኬ ዌል ዛሬ አክብረህ ቤት እንግዳ አድርገህ ስላቀረብከኝ በጣም እድለኛ ነኝ። አላህን አመሰግነዋለሁ ለዚህ ከዛ ላይ ሂውጅ ሚዲያ ነው። በእናንተ አላውቅም ነበረ ካወቅኩኝም ደግሞ ለከፊል እድለኝነት እየተሰማኝ ነው። ብዙ አላቃቸውም ምንድነው የሚባለውን ኦልሞስት በዚህ 4 ወር ውስጥ ሙሉ ጀርኒ ላይ ነው የተዋወቅኳቸው። ማንንም አላውቅም፣ ግን ደስ የሚለው ነገር ብዙ ተምሬያለሁ። ብዙ ስብዕና ያለበት ብዙ ቲም ወርክ ያለበት ቦታ እንደሆነ ገብቶኛል እና ሁሉም የራሱ ሮል አለው። አልহামዱሊላህ ለዚህም ቀን በቅተን ከአንተ ጋር ቁጭ ብለን ህይወታችንንም ጀርኒ ለማካፈል አላህ ስለረዳኝ አመሰግናለሁ። አንድ ሰውም እንኳን ራሱን እንዲጠይቅ ካደረግን በዛሬው ቀን ከ2000 ሰው ለኔ ሰክሰስፉል ነኝ ብዬ አስባለሁ። ኢን ጀነራል ሚዲያ ላይ የመጣሁት ሙስሊምን ባልሆን እንኳን የመጣሁት ራሱ አንድ ሰው እኔ ማን ነኝ ብሎ እንዲጠይቅ ካደረኩኝ ጥሩ ቦታ ነኝ በቃ ብዬ አስብ ነበርና አልহামዱሊላህ አሁን ደግሞ በቢገር ፒክቸር ሰው ራሱን የሚጠይቅበትን እድል አግኝቻለሁ። ሰው አዲስ ዓለም ማናት ለሚለው በጣም ጥሩ ጥያቄ ነው። ስሜ አዲስ ዓለም ታዬ ይባላለሁ። ተወልጄ ያደኩትኝ አዲስ አበባ 4 ኪሎ ነው። 4 ኪሎ ስላሴ ቤተክርስቲያን ገባ ብሎ ነው ተወልጄ ያደኩትኝ። በኖርማል ኤሌመንተሪ ሃይ ስኩል ከዛም በኋላ ኮሌጅ ግራጁዌት ነኝ። በሁለት ትምህርቶች ፊልድ የተመረቀው ቢልዲንግ ኮንስትራክሽን ኤንድ ሆቴል ሱፐርቪዥን ግራጁዌት አድርጋለሁ። የተወሰነ ነርሲንግ ኮርሶች አሉኝ። የተወሰነ ቋንቋ እንግሊዝኛ ፐርፌክትሊ መናገር እችላለሁኝ። ጥሩ መንገድ መጥቻለሁ በትምህርት ብዬ አስባለሁ። በህይወት ደረጃም ደግሞ አግብቼ ፈትቼ ልጆችን ወልጄ አሁን ላይ ያለሁበት ደረጃ በኤሚሬትስ በፊት የምሰራ የነበረው ሬጉላር ጆብ ኢንቮልቪንግ ልጆች ነበር። ኤሚሬትስ ከመጣሁ በኋላ ግን አሁን ላይ እየሰራሁ ያለሁት የራሴን ስራዎች ሙስሊምም ከመሆኔ በፊት አሁን የምሰራቸው ክሎዚንግ ላይ ልብሶች ላይ ሪሌትድ ቱ ኤሚሬትስ ማንኛውንም የተለያየ ሀገሮች ላይ ወደ መላክ ነው። ሙስሊም ከሆንኩ በኋላ ደግሞ አልባሳት ላይ እስልምና አልባሳት ሂጃብ፣ ኒቃብ፣ ጅልባብ ስሞቹንም እየተማርኩ ነው። አብሬ ምንና ምን እንደሆኑም በግድ ጅልባብና ጀለቢያ እንዲየመሰሉኝ በመከራን ይለዩዋቸው። በጣም የሚገርም ሁኔታ በጣም ብዙ ይዘንጣሉ ሙስሊም ሴቶችና ብዙ አድካሚ ነበር። የትኛው ነው የሚለውን አልহামዱሊላህ አሁን ለምደናል። ያንን ነው እየሰራሁኝ ያለሁት። ሌላ ታሪክ ነው። በጣም ነው የሚዘንጡትና ደስተኛ ነኝ አሁን ላይ። ለባጭሩ ይሄንን ይመስላል ማይ ጆርኒ። ዲፕ ጥያቄ ካላችሁ መቀጠል እንችላለን። አመሰግናለሁ። ኢማራት ምን ያህል ጊዜ ቆይተሻል? I've been in Emirates for 4 years now. Yeah. 4 ዓመት ሆኖኛል ኤሚሬትስ። እኔ መጀመሪያ ቀን ስታወቅሽ I was thinking you live in USA ምናምን ትሆነ መሰለኝና በጣም ኢማራት ነው ሲባል ደነገጥኩኝ። እንደዚህ እንግሊዝኛ ስታወራ ማሻአላ እውነት እኔ አኪድ ዩኬ ወይ ዩኤስኤ የምትኖር ነው የመሰለኝ የነበረው። ولكن يعني كيف العربي حقك يعني 4 سنين في الإمارات يعني أحب أسمع كمان عربي حقك زي إنجليزي ولا كيف عربية سنديت؟ أنا عربية بتقولتني على سامم related to عربية يلهم عربية ላይክ ተማም ኮይስ ምንም አረብኛ አልሰማም። ድሮም ጀምሮ ሰራ የነበረው ከአሜሪካኖች ጋር ዌስተርኖች ጋር እንደዚህ ምናምን ነው ሪሌት የሚያደርገው። እዚህም ከመጣሁ በኋላ ከዛው ስራ ላይ ነው። በልጆች እንትንም ቢሆንም እንግሊዝኛ ተናጋሪዎች እንጂ አረብኛ ተናጋሪ ጋር ሪሌት አያደርግም ነበር ስራዬና አዊሽ 2 ወር የሆነ ቦታ ወስዳችሁ አስለምዱኝ ስል አንቺ አትሆንም ብሏል። እንግዲህ ቋንቋውን በሂደት እንማረዋለን ኢንሻአላህ። ትማራለሽ ያስባሉ። አረብኛ ብዙ የሚልሆበት አረብኛ ስታውቂውና ስትማሪው ደግሞ አረብኛውን ስታውቂው ቁርአንን ደግሞ የበለጠ እንድትወጪው ያደርግሻል። ለምን ቃላቱን ትረጃዋለሽ ማለት አረብኛም ኢንሻአላህ አኪድ እንግሊዝኛው እንደዚህ ሌላው ቋንቋ እንደምቺ አረብኛም ይከብድሻል ብዬ አላስብም ቢዝኒላህ። ኦኬ ያው እሺ አዲስ ብዙ ጊዜ እህቶቻችን ሲሰልሙ ስማቸውን ይቀይራሉ። አንቺ ግን እንዴት ነው ስምሽን እንዴት አልቀየርሽም? ማለት አልፈለግሽም? የመጀመሪያው ነው። እኔ ብዙ ሰዎች የሰለሙ አካል ስማቸው አብዛኛው ይቀይሩታል። ዌል የኔ ስም በመሰረቱም ሲወጣልኝ ያው ታሪክ ላይ ሁላችሁም ዛሬ እንድታውቁት ያህል በልጅነቴ
እናቴ እርጉዞና ቤተሰብ ወንድ ልጅ እንዲወልዱ ነበር የሚመኙት ሳምሃው እና ሴት ልጅ በመወለዱ ዲስአፖይንትድ ሆና ነበር አያቴና ተኝታ በነበረበት ሰዓት ነው ህልም አይቼ ይሄንን ስም ያገኘሁት አንቺን ስም ብላ ላይክ ሺ አክሰፕትድ ሚ በአዲስ ዓለም በሚለው እነሱ ሁሉም አውጥተውልኝ ሳይሆን በህልም ይወጣልኝ ስም ነው ሶ ሚጡ ሚሚ ምናምን ተብሎ ነው ሰው ልጅ የሚወጣለት እንዳጋጣሚ ከሆስፒታል ከካቲት ሆስፒታል ጀምሮ ማስረጃዎች ሚጡ ሚሚ ተብዬ ማላቀም አዲስ ዓለም ነው ስሜ በአሁን ደግሞ እስልምና ላይ ስንመጣ አዲስ ህይወት ውስጥ ነው የገባሁት ላይክ a new world beginning ነው ለኔ አዲስ በርን የተከፈተው አዲስ ጆርኒ ነው የኔን የሚመስል ስም ብዙ የእስልምና ስሞችን ፈልጌ ነበር ብዙ ሪሰርቾችን አድርጌ ነበር ይሄንን አዲስ ዓለም የኔን ጆርኒ አሁን ያለውበት እንደውም ስወለድ ከነበረኝ ሳድግ ከነበረኝ ስም ይልቅ እስልምና ውስጥ ስመጣ ስሜ ሴንስ ሰጠ for the first time oh this is like አዲስ ዓለም like ትክክለኛ ስሜን ቦታው አገኘ ብዬ ስላሰብኩኝ እንጂ ብዙ ስሞችን ለማየት ሞክረናል ግን እሱን የሚመስል ነገር ላገኝ አልቻልኩኝም ለዛ ነው ኦኬ ማሻአላ ኦኬ አሁን አንዳንድ ጥያቄዎች አሉ ከእህቶቻችን የመጣው አንድ እህታችን ነገ ላየው እጓጋለሁ እና የኔ ጥያቄ ሙቤ ትላለች እስልምናን ስትቀበይ ለእስልምና ምን ያክል አስተያየት ነበረች ትላለች ማለት ሳትቀበይ በፊት ለእስልምና ምን እንዴት ነበር ለእስልምና ያለሽ አስተያየት ነገራችን ላይ አትጨነቂ ድምፅ አይረብሽንም አላህ አይደለ አብሽሪ አንቺ ጋር ባክግራውንድ አይረብሽንም ሪላክስ ሁኚ ለኛ በደንብ ይሰማል ኦኬ ጥያቄውን ከተሰማችሁ ዌል እስልምና ያው ድጋምልኝ ብትደግምልኝ ደስ ያለችው ያው እስልምና ሳትቀበል በፊት ለእስልምና ያለሽ አስተያየት እንዴት ነበር እስልምና እንዴት ነበር የምታየው እንደዛ ነው አሪፍ ጥያቄ ነው እስልምናን በአጠቃላይ ጥሩ ኔትወርክ ጥሩ ከሆነ በትምህርት ቤት ደረጃ ልክ እንደምናቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራይት ነው እንትን በዛ ሴንስ አልነበረም የሱ ክሬት ያደረገው የራሱ ሃይማኖት ስለዛ የማይነካ የማይታወቅ መታወቅም የሌለበት የሰው እንትን ፈጠራ ከሆነ ያና ኤፈርት ማውጣት እንደሌለብን ሁለተኛ የገዳዮች መስመር ከጣሱባቸው የሚገሉ ሁለተኛ ሃይማኖቱም የፈጣሪን ቤዝ ያደረገ ነገር እንዳልሆነ ሰው ክሬት ያደረገው አላህ ብሎ ሳምባዲ ክሬት ያደረገው ሃይማኖት ነው ስለዚህ ብዙ ማስተከታይ ያለው የአረብኛ ተናጋሪዎች ብቻ ቋንቋን ባህሉም ኢንፍሉዌንስ ለማድረግ የሚደረግ ሙቭመንት አድርጌ ነው ከዛው ጫልነካውም አላየውም ብዙ ጆርኒዎች ምን በኋላ ስትረዳ ስነግር ስለ እስልምና ግን ክሉም አልነበረኝም አንዲትም ዕውቀት አልነበረኝም ይሄንን ሁሉ እድሜስ ነው ጀነራሊ ከምናቀው ይሄ 4-5 አብራችሁ አትብሉ ምግባችሁ አይጣፍጥም ምናምን እንዲስ እንዳታላ አይደል አብራችሁ ሳን ላይ መቅረቡ አናፕሮፕሪየት ስለሆነ ብዙ ጓደኞች እንኳን ቢኖሩ with that boundary ነገር አለ አይደል የሆነ ነገር የማይነካባቸው ነገር ብዬ ነበር ማስበውና ያ ነበር የኔ ምስል ስለዚህ ብዙ ሙቀት አልነበረኝ ኦኬ እሺ ማሻአላ ጥያቄ ደግሞ ራስዋ ናት የምትጠይቀው እስልምና ውስጥ የከበደሽ እና የቀለለሽ ነገር ምንድነው ማለት እስልምና ውስጥ የቀለለሽ እና የከበደሽ ነገር ምንድነው ትላለች የከበደኝ ነገር መጀመሪያ ደረጃ የከበደኝ ነገር መጀመሪያ ሙስሊም ከመሆኔ እኔ በፊት ጨርሼ ነው የገባሁት ጥያቄዎችን ሰው ከመስለሜ ቀናቶች በፊት ጭራሽ ጥያቄዎችን አበጥሬ ጠይቄ like this is the right religion ብቻ ሳይሆን ለእኔ ህይወት ትክክለኛ መሆኑን አውቄ ስለሆነ ስገባ ከበደኝ ብለው ነገር የለም መኖር ነው የጀመርኩት ወዲያውኑ ወደ ኑሮ ወደ ልምምዱ ወደ ጾሙ ወደ ሰላቱ ወደ ዳዕዋ ወደ ህይወት ወደ በቃ like practical ነገሮች ነው ያተኮርኩት ስገባ ስለዚህ ከመግባቴ በፊት ከብዶሽ ነበረ ወይ ነው ሞኒ አለበት ጥያቄውን ለማስተካከል አዎ ብዙ ጥያቄዎች ነበሩ ሊከብድ የሚችሉ በሰው ጭንቅላት like ነብያችን ሰለላሁ ዐለይሂ ወሰለም እንደ
እንዴት ነው እሞትሎታለሁ ፊዳይካ ምናምን ሲባል ያንን ሴንስ ማግኘቱ ከባድ ነበር ለኔ። ሃው እንዴት የሰው ልጅ ለአንድ ሰው ለዛውም ህይወቱ ላለፈ ሰው እሞታለሁ ሰው ማለት ህይወታቸው እንዳለ እንደዛ አይነት ስሜቱ እንዴት ነው የሚሆነው የሚለው እኔ ያዛ ፖዚሽኔን ብሆን የሚከብደኝ ቦታ ያ ነበር ብዬ ገና ሳልገባ በፊት የምጠይቀው ጥያቄ ነበረ። በጣም ከባዱ ኩዌስችን። ከዛ ውጭ ግን እስልምና ለእኔ እንደ ፐዝል ነው። ግጥም ያለ ፐዝል አለ። ራስን ስታገኝ የራስ ጆርኒ ላይ የራስ ፐዝል እንደ ይሄ ነኝ እኮ እችን አዲስ ዓለምን ኦልሞስት እንደ አዲስ አፍርሰን የገነባባና ስለዚህ ፒስ ኦፍ ፐዝል ነው ለእኔ የሆነው ብዬ አስባለሁ። ኦኬ ማሻአላህ። ኦኬ ቀጣይ ጥያቄ ይመጣልሽ። ከቤተሰቦችሽ ሌላ እስልምናን የተቀበለ አለ ወይስ አንቺ ብቻ ነሽ? ለቤተሰቦችሽ ምን ትመኛለሽ? በጣም የሚገርማችሁ ነገር በእኛ ቤተሰብ ውስጥ እውነትን ፈላጊዎች ናቸው። እውነት ለመናገር አያቴም የተማረች ሴት ናት። ያው ህይወት አፕሳይድ ዳውን እንዳለፈች ሁሉ እናቴም ነብሷን ይማረውና የእነሱም ኢንፍሉዌንስ አድሮብኛል ቢያስ እንዲህ እውነትን መፈለግ ደስ ይላቸዋል። ከዛ ውጭ ግን በእኛ በዘራችንም ሆነ በምን የመጀመሪያው ሙስሊም ሴት ነኝ እና ይህንኑ መንገድ መመኘት ብቻ ሳይሆን ይህንኑ መንገድ ማሳየት ግዴታዬም ነው ብዬ አምናለሁኝ እና እንኳን ስለ ቤተሰቦቼ ደግሞ ፕሬሸስ ቲንግ ለምላቸው ቀርቶ ለማናውቀው የጮህ እንዳያውት ይሄ ነው ቀጥተኛው መንገድ እንላለን እና አልহামዱሊላህ ፈጣሪ አላህ ይህንን ሃይማኖትም ስለሰጠኝ ሆነ የሱን መንገድ ስላሳየኝ ለቤተሰቦቼም ደግሞ ወደፊት ተስፋ አደርጋለሁ። ዱአ አርጉልኝ። ፕሬሸር ማድረግ ስለማልፈልግ እንደዛ ላይ ነን ያለነው። የምመኝላቸው እስልምና ነው። እንኳንስ እነሱን አይደለም እኔን የነካ ያየኝ በሙሉ ሙስሊም ቢሆን ምኞቴ ነው። ኢንሻአላህ ቤተሰቦችሽንም አንቺን አላህ ቀጥተኛ መንገድ እንደመራሽ ቤተሰቦችሽንም አላህ ቀጥተኛ መንገድ እንዲመራቸው ዱአ እናደርግላቸዋለን ኢንሻአላህ። እኔ እንጃ ይሄ ጥያቄ እስኪ ኦኬ ያው መርጦ የላኩልኝ ነው። አቡ ፋጡማ ይባላል። ሙቢ አደራህን በቤተ ክርስቲያን ውስጥ እና መስጂድ ውስጥ ምን ልዩነት አለ ነው መሰለኝ። የትኛው ግልጽ ነው ብለህ ጠይቃት። ትንሽ ጥያቄው እኔ እንጃ አንብቤ ያለው እሱን ጥያቄ እና ነው የኔ ጆርኒ ከክርስትና ወደ እስልምና አልመጣውም። ለብዙዎቻችሁ ኮሬክት ለማድረግ ያህል ፕሮሰስ ነው የኔ ህይወት፣ በፕሮሰስ ውስጥ ያለፈ ነው። እንደ ምስልና እንደምናምን ሜዝመራይዚንግ በዲዛይን የተሰራ የሆነ ብዙ ነገር ያለበት ቦታ ነው ክርስትና ውስጥ። ላይክ አይ ዶንት ኖ ኮምፔር ማድረግ እንደ ሙዚየም ነገር ሄዶ ቢታይም አይ ዶንት ማይንድ ፕሮብለም የለብኝም። በክርስትና ውስጥ ያለውን እንደዚህ ቤት እንትናችሁ እንዲህ ነው መጥፎ ነው እንደዚህ ነው ምናምን ብዬ ኮምፔር ማድረግ አልፈልግም። ራሱን የቻለ ነገር አለ። በቃ ኮምፔር የማይደረግ እኛ አሁን እየተስማማን ያለው ነው በፈጣሪ ጉዳይ ኮንሰፕቱ ላይ ነው እንጂ ከቤተ ህንፃው ጋር ችግር አለብኝ ብዬ አላስብም። ለሌሎቻችሁ ምናልባት ልዩነት ሊኖረው ይችላል። ኮንሰፕቱ ነው እዛ ጋር የተቀመጠው ምስል የሚያስተላልፈው መልእክት እንጂ ከግንብና ከእንትን ጋር ያለው ልዩነት አለው ብዬ አላስብም። ያው ፎር ዘ ፈርስት ታይም ወደ ሞስክ ሄድኩትኝ እጅ አላቅም በህይወቴ። ያው የኦርቶዶክስ እያለውም ነበርኩኝ፣ የፕሮቴስታንቶችንም አዳራሽም አውቀዋለሁ። የእስልምናንም ደግሞ ሞስክ ሄድኩ ጊዜ ብዙ ነገር ጠብቄ ነበር። እንደውም አላለ ሪሌትድ የሆነ ነገር ምስል የሆነ ሳምቲንግ የሆነ ነገር መስጊድ ውስጥ የሆነ ነገር ሪፕሬዘንት የሚያደርግ የተለጠፈ ወይ አላሁ አክበር የሚሆን ይችላል whatever ብቻ የለመዳችሁ ትሬንድ አለ። በጣም ይቅርታ ጉንፋን ስለያዘኝ ነው። ያው ኦርቶዶክስ ጋር ራሷን የምስል የምታስተምርበት እንትን አላት፣ ምስሎች ምናምን አላት። ፕሮቴስታንቶችም ደግሞ ኢየሱስ ጌታ ነው ሳምቲንግ ታፔል አለ። እስልምና ውስጥም የሆነ ሳምቲንግ የሆነ ነገር የተቀመጠ ነገር ጠብቄ ነበርና እስከምገባ ከጓደኛዬ ላይ አክራሃቴ በስራም በምን የሚያገኘዋል እንዳልኳችሁ ነው። መስጂድ ከጫማ ስገባ ወልቅ ጀምሮ ስገባ ኤቭሪ ዲቴል ኒው ቲንግ ነው። በረጅም ጊዜ ስለሆነ እያደረኩ የነበረው ስከፍት ምንም ነገር የለም። ውዱ ማድረጊያ በዚህ ጋር አለ፣ በዚህ ጋር ኮሪደር ነገር ውሃ ምናምን ያስቀመጡት ነገር አለ፣ ሰዎች ያመጡት። ጫማዬን ገባን አውዝ ላይክ ማየት ነው። ቁልጭ ነበር እያልኩ የነበርኩት የመስጂድ የመጀመሪያ ስለሆነ ሌላ ክፍል አለ እንዲህ አይነት ነገር አለ የተሸበረቀ ነገር የሆነ ቦታ እየጠበቅኩኝ ነበርና
ሰላት ማድረግ ምንጣፍ የጸዳና ምንም ቁርአን የተወሰነ ቁርአን አለ እና ቁርአን አለ ከዚህ በዚህ የተደረደረ ቁርአን አለ ከፊት ለፊት እንትን አለና አይኔ የሆነ ነገር እየጠበቅኩ ነበርና ያ ነበር ያገኘሁት። ማሻአላህ አይ ደስ ይላል። ኦኬ አሁን እኔ ደግሞ የራሴን ጥያቄ ልጠይቅ፣ እናንተን የተወሰነ ጠይቄላችኋለሁ። እኔ ደግሞ የራሴን ኦኬ አዲስ ዓለም እስልምናን እንድትቀበል ያደረጋት ነገር ምንድን ነው? ወደ እስልምና የጠራት ምንድን ነው? ወል ትላለህ ለዚህኛው ጉሮሯችንን ጠርገን ቢሆን አሁን ከበድ ያለ ጥያቄ ከኔ ሊመጣ ሲል በደንብ እንትን በይው። ከበድ ያለ ጥያቄ ሙሉ እንትን የሚፈልግ ጥያቄ ሙሉ ቦክስ እንደዚህ ማውጣት ያስፈልጋል እና ወንበራችሁን አስተካክሉና ቁጭ በሉ ማለት ነው። ኦኬ በደንብ መብራራት ያለበት ጥያቄ ነው። ለምን ብዙም ካሜራዎች ተደቅለዋል እና ስለዚህ መልስን በጉጉት የሚጠብቁ ሰዎች አሉ። ኢንሻአላህ እንግዲህ አላህ በረዳይ መጠን አንድ ሰው እንኳን ቢሰማ ነው ብለን እኔ መጣሁት እንጂ የሚዲያ እንደዚህ የመታየት ፐርፐስ ነው። እዚህ ጋር አንድ ሰው ቢያልፍ እንኳን አዲስ ሰልማለች ብሎ ቢሰማ ህይወቱን የሆነ ነገር እኔ ቅድም እንዳልኩ እንደ እኔ ማን ነኝ ሙስሊም ሆነ ክርስቲያን ሆነ ኤቲስት ሆነ whoever it is ራሱ እንዲጠይቅ ነውና መመለስ ያለበትን ጥያቄዎች ሁሉ እንመልሳለን። እስልምናም ደግሞ ጥያቄ የምንፈራበት ቦታ አይደለም፣ መልስ ያለበት ቦታ ስለሆነ ደስ ይለኛል። ሰው ሙቤ የጠየቀው ጥያቄ ከእስልምና ከመምጣቴ በፊት ራሱን የቻለ የህይወት ፍለጋ ላይ ነበርኩኝ። እኔ ከልጅነቴ ጀምሮ ፈጣሪን ፈልግ ነበረ። መጀመሪያ ኮንሰፕት ሁሉ ጊዜ እንደምላችሁ የሞት ኮንሰፕት ነው። እናቴን ሳጣ ሰው ልጅ እንደሚለያይ ከሆነ ነገር ጋር ሊሄድ እንደሚችል እውቀት ያገኘሁት የዛን ሰዓት። ስለዚህ ስትሄድ እናቴ ባልወልድ ይባላል ስላሴ አካባቢ የምትኖር 4 ኪሎ ታውቃላችሁ እና ስላሴ ጎን ያለ ቤተክርስቲያን እዛን የተቀበረችው እና እዛው አካባቢ አንጠፋም። እውቀት የሚካሄድበት ቦታ እንደሆነ ገብቶኛል። ወደዛ ወደ ቤተክርስቲያን አዘወትራለሁ። ቤተክርስቲያን ስር እንሄዳለን ምናምን ግን አደ ኤንድ እዛ ጋር እንዳልሆነ እውቀትም ስላልነበረኝም ያደኩ ስመጣ ስትል ፈጣሪን ፍለጋ ኮንሰፕቱ እዛ ጋር የጀመረው ነው የሚለው ስንፈልግ ከዛም ሃይማኖት ደግሞ ጥያቄዎች ሞርስ ጠይቅም መልስ እንደሌላቸው ሳገኝ ወደ ፕሮቴስታንትም ሲሄድ እዛም ጋር ደግሞ ሞር ጥያቄዎችን ደስ የሚለው ባይብልን የማንበብ ኤክስፖዠሩ ነበረኝ። ደጋግሜም የማንበብ ሪሰርቾችን የማድረግ የተለያየ መጽሐፍቶችን የኦርቶዶክስ መጽሐፍቶችን የፕሮቴስታንትን ሁለቱንም በደንብ ማበጠር ጀመርኩኝ። ወና ወዘ ቲኔጀር ሞር የዛን ሰዓት የምጠይቃቸው ጥያቄ ለሁለቱም መልስ የሚያገኙልኝ ሳይሆን ከጥያቄ ላይ ጥያቄ ጭንቅላቴ ሞር እንትን ያደርጋል ማለት ነው። ብዙ ጥያቄዎችን የፈጣሪን ጥያቄ ሳይሆን እንደውም የመጽሐፉን ጥያቄ ኩዌሽን እንዳደርገው አደረገኝ። እኔ የፈለኩት ፈጣሪን ነው እንዳልኩ ከልጅነቴ። ከዛ ግን የማገኘው መጽሐፍ ውስጥ ነበር። ራሴን ድሮል ሳረግ ግን እንኳን ላገኝ እዛ ውስጥ ፕሮቴስት ነው ያደረኩት። ይሄ መጽሐፍ ውስጥ ፈጣሪ ሊኖር አይችልም፣ ይሄ መጽሐፍ ነው ተውኩት ማለት ነው። ስለዚህ ከጊዜ በኋላ ብዙ ከማንበብ ኤቲስት ሆንኩ ማለት ነው። ፈጣሪ የለም ወደሚል ኮንሰፕት አደገኝ ህይወት። ኢቨን when I was married to የክርስትናን የተለያዩ ነገሮች የማወቅ እድል ነበረኝ። ለሴት ልጅ የሚያሳዩት ነገር የህይወት የሚያመጣው ነገር ብዙ ነገሮች በጣም አስቸጋሪ ቦታ ነበር ለኔ። የምጠይቃቸው ጥያቄዎች ደግሞ ለነሱ ክሪቲካል እና ፔንፉል የሆነ መጣ። እኔን የሚያግለሉ ጤናማ እንደሆነ እኔን ከዚህ ጥያቄዎቻቸው ለመሸሽ ሲሉ ኤክስኪዩዙ አንቺ ሰይጣን እንትን ብሎሻል፣ መንፈስ ተጸናውቶሻል፣ ይቅርታ ፎር ማይ ላንጉጅ እዚህ ጋር ማለት አልፈልግም፣ ደንቆሮ፣ ማይገባሽ ምናምን የሚል ሪጀክሽን መልሶችን ያገኘሁት። ስለዚህ እኔ ኢንሰልት የምደረግ ሴት አይደለሁም እንዳልኩ፣ በክብሬም በቦታዬም ሪስፔክትድ የተደረግኩኝ በአካባቢም ማለት ነው። ለመዝናናትም ለማየትም ቢሆን በደንብ ያየሁ ነኝ። ግን ያንን ዲዘርቭ አላረግም ፈጣሪን በመፈለግ ከመልስ ይልቅ ዲስሪስፔክቱ ወዝናት ነሰሰርሊ ቦታው አልነበረ። ይህ መንፈስ ቅዱስም ካለ መንፈስ ቅዱስ ማሳየት ያለበት ማስረዳት ሲገባው ለእኔ ሪጀክት እንዲያደርጉ የሚያስረዳቸው መንፈስ ነው ወይ? because purely I was asking literal a question። ፈጣሪን ጥያቄ ነው፣ ኮንሰፕት ኦፍ ጋድ ነው አይደለ? the creator ነው። ያንን መመለሱን ትቶ መዘባበት መሆኑ ትንሽ was hard። እኔም ደግሞ ተናጋሪ ሴት ከሚባሉ ነኝ፣ ዝም ምል አይደለሁኝ። ስናገርም ደግሞ ማስረጃ ይዋለኩ የመጽሐፉ እዚህ ይላል፣ እንደዚህ ይላል፣ እንደዚህ ይላል። if you're not answering that ለራሳችሁ ጥያቄያችሁን አልመለሳችሁትም ማለት ነው። ቻሌንጅ ስትደረግ አንተ ማግለሉ ጤናማ ስለሆነ
ተገልያለሁ ማንም የሚያውቀው ነገር ነው በዛ አይነት ኮንሰፕት ማለት ነው ሶ ኢቨን ማይ ፋሚሊስ ኖ ዳት ቤተሰቦች የሚያውቃሉ ማይ ኤክስ ኖ ዳት በጣም እንትን ነኝ ጠያቂ ከመሆኔ እነሱ እኔ ጋር ሊያገኙኝ አልቻሉም ቻንን ሊያገኙኝ ነሰስ they don't get it እኔ እየጠየቅኩ ያለሁት ህይወቴን ነው እየፈለኩ ያለሁት not ክብር ዝናን አይደለም ህይወቴን ነው ነፍሴን like ጊሚያን ይሄ ነው የምትኖሪበት ካልከኝ መልስ ሊኖረው ያስፈልጋል ራይት because የነፍስ ጉዳይ ነው እንደ ሴትም እንደ ማንኛውም ሰው ሊመለስ ያ መልስ ካለማግኘቱ ወጣው መጽሐፍቱን ከድኜ ከአራቱ ባንቱን ውስጥ የኢየሱስ ክርስቶስ ህይወት ብቻ ስለሚማርከኝ ለራሴ እንደዚህ በቃ ላይ አይደል ማሪያ ነገር አድርገው ነበር through process ኤቲዝም ውስጥ የራሴን ጆርኒ አግኝቻለሁ for 2 years ምናምን ፈጣሪ የለም የሚለው ሙግት ሃይማኖተኞችን ውጡ ይሄ ቦክስ ነው ምንም እውነት የሌለው የሰዎች ፈጠራ ቦታ ነው ማረጋገጥ ከቻላችሁ ነው እናረጋግጡልን የሚል ሙግት ውስጥ ቆይቻለሁ ቲክቶክ ውስጥ መጣ the first time ሰዎች እንደኔ እንደዛ እንደሚሉ ሳቅ I was amazed ገርሞኛል ፈጣሪ የለም የሚሉ መጽሐፍ ትክክል አይደለም የሚሉ ምናምን ሳይ የመጀመሪያ ይሆንኩ ነበር የሚመስለኝ ከቤተሰቦች ስለሚያጋጨን ግን ከዛ ብዙ ጓደኞች አገኙ atheist agnostic spirituality new age religion like a lot of people satanist luciferian ያልገባውበት የለም እነሱም በማወቄ ደግሞ ሪሰርች አደርጋለሁ እንዳልኩ እያንዳንዳቸው ፕራክቲካሊ ምናልባት እውነት እንደሚሉት ፈጣሪ እዚህ ቢኖር የምትሏለን ይሄ ነው ሲሉ እዚህ ቢገኝ ሁሉንም እየገባው በደንብ ነው በእውቀትም በጥያቄም በመጽሐፍትም ራሳቸውን የጠየቁ ልክ አላገኘው ማለት እነሱ ጋር መጥፎ ሰዎች ሆነው አይደለም ግን እኔን አላገኘውበትም አሁን ኦርቶዶክስ ምናምን ያልኩ ስም ስጠራ መጥፎ ናቸው እነሱ እንትናቸው አይደለም አዲስ እነሱ ጋር ራሷን አላገኘችም ነው የሷን ፈጣሪ ብላ የምታስበውን ነገር it was not there አድካሚ ጆርኒ ነው ድካም እንጂ ላገኝ አልቻልኩኝ ምረፍት የለውም so my soul like spinning around so at the end በጣም ውሳኔ መወሰን ነበረብኝ እኔ ማስበው ነገር አለ ፈጣሪ አለ ካልገገምኩ because በኢቮሉሽን ቲዮሪ በቲዮሪ ላይ ቤዝ ያደረገ ላይ አክሰፕት አድርጌ እኔ ማለት ላገኘው አልችልም because at the end ሳይንስም ሄዶ አያውቀውም ምን ቢግ ባንግ ቲዮሪ በለው whatever ያስጀመረውን አካል አያውቀውም መጨረሻ ላይ ስለዚህ እሱን መከተል ማለት የማያውቅን አካል መከተል መስሎ ስለተሰማኝ እሱን ድሮፓ አኑናኪስ ክሬት ያደረጉት እኔ like first አዳሙ ከሆነች እና ተብሎ የአኑናኪ ምናምን ስታየው ደስ የሚል ነገር አለው እንደ ሐሳብ መጽሐፍቶች ሁሉ ቀድሞ በሚሊየንስ years back እንትን ያደረገ መጽሐፍ ነው አይደለ ሶ ስለ ፍጥረት ሞር እንደው ሙሴ ከሱ ወስዷል ተብሎ እስከሚታሰብ ድረስ ተመሳሳይነት አለው የትሪኒቲ ኮንሰፕት ሁሉ አለው በጣም ያስቀውና the aliens ምናምን so the aliens where are they እነሱም የሚያመልኩት አምላክ አለ ማለት ነው ዶስ እና አኑናኪዎች እና አኑ ምናምን የምትላቸው የበላይ ያላቸው አባት ብለው የሚጠሩት የበላይ so the higher ደግሞ ሃይራርኪ ያለው ነገር ይየው ዲፕ ስትገባ ማለት ነው ስለዚህ እነሱ የበላይ የሚሉት ነገር ካለ እኔ በላዩ እንዴት ነው ማቆም ይችላል ሊያሳውቀኝ አልቻለም ያ the Sumerian tablet የምትለው ነገር so እሱም like no አዲስ አይደለችም እዚህ ቦታ ማለት የባይብልም ኢስላሚ like the western ደግሞ ላይ ሜድ ነበርና አይደለ ወደ ዌስተርን ሄድን የዌስተርን ቲቺንጎችን ፕራክቲስ ማድረግ ነበረብኝ ሜዲቴሽን ዮጋ like መጨረሻ ላይ የሚያንን ቶፕ like ክራይስት ኮንሽስነስ ለመድረስ የምችለው ነገር ምናምን ካለ ፕራክቲካሊ ራስን በማነጽ that was then አሪፍ ቦታ የኔ ብዬ የማስብበት ሞመንት ራሴን ኦልሞስት ሂል ያደረኩበት የሪሌሽንሺፕን የሪሊጅን ትራውማይን ዓለም ላይ አለኝ ምለው ያስቀየምኳቸው ያስቀየሙ የምላቸው ሂሊንግ ጆርኒ ሆነልኝ ሜዲቴሽን ባር ሜዲቴት ማድረጉ በጥሞና መቀመጡ ግን እነሱ ጋር ገብቼ ሳይሆን እነሱ የሚሉት ተጠምኖ ሳምካነ ነገር ጋር መድረስ አለበት ይርባሪ አረፍ ባሪ ኤክስፒሪየንስ ማድረግ አለበት ምናምን የሚሉት ፕራክቲሶች እኔ ጋር የሉም ሊገባኝ አልቻለም ሜዲቴት አደርጋለሁ ሰንጌዝ አደርጋለሁ ማይ ባዲ ጨረቃ ኮከብ አይቀረኝ ጨረቃ ኮከብ ስቆጥር ደግሞ በዛው ላይ ስለ ላይክ ኒውመሮሎጂ አስትሮኖሚ ምናምን በሰበቡ የማወቅ እድል እናገኘኝ ማታ ጨረቋ ዛሬ እንደዚህ ፉል ሙን ስትሆን የሚገኝ ኤነርጂ አለ ብዬ ማታ ጠብቀዋለሁ ሜዲቴት አደርጋለሁ በሜዲቴሽን ምናምን ጠዋት ተነስቼ ዮጋ ሰርቼ ሜዲቴት አደርጋለሁ ግን በዛ መሃል ራሴን ጥሞና አገኘው ከዛ ክህደትን ተውኩኝ ፈጣሪ አለ because ሜዲቴት ስታረግ በእግር ወክ ስታረግ ግራስ ጋር ከተፈጥሮ ጋር ላይ ማድረግ አለብህ ደስ ይላል ያ ሞመንት ያሳለፍኩት
ከምትበላው ነገር ጋር ሆድን ትጠብቃለህ፣ ለልብ ለምትናገረው ንግግር ከዚ ያንን ነገር third eye open እንዲያደርግ የምትሄድበት ፕሮሰስ ስላለ ማለት ነው። so when I was doing that ራሴን ነበር ግን እያነጽኩ የነበረው። ራሴን ሳንጽ ደግሞ አንድ ነገር አመንኩ፣ ፈጣሪ አለ አልኩ። እኛ ውስጥም ያለ የትም ያለ ካለ በጣም ግን ሂውጅ ነው፣ ረቂቅ ነው። መሬቱን ስረግጥ ሜዲቴት እያደረኩ ምናምን ያንን መሬት እኔ አልፈጠረኝም። ከዝረግጠዋለሁኝ ያበቅላል፣ ይወድቅበታል፣ ዛፎቹ ተቆርጦ ይወድቃሉ። ስለዚህ መሬት ፈጣሪ ሊሆን አይችልም። whatever ኤነርጂ ሆልድ ቢያደርግ መሬት ፈጣሪ አይደለም መሬት ማለት ነው። ፀሐይን አያታለሁ። ፀሐይ ላይ ደግሞ ቁጭ ብዬ ጌዝ እያደረኩኝ ፀሐይ ስትጠልቅ ፈጣሪ ልትሆን አትችልም። ተኛ ዳውን ነው ፈጣሪ እንዴት ነው ፀሐይ ሲወልድ ሲገባ የሚሆነው? ሰማይ ካልኩኝ ሰማይ ዝናብ እንትን ሲል ደመና ሲሆን ይከለላል። ስለዚህ አያየኝም ሰማይ ከሆነ ፈጣሪ። ራስን አነስት መጋፈጥ ያለብን ሞመንቶች አለ። ለሰው ድናይ ብታደረግ እንኳን ለራስ የምታምናቸው ነገሮች የራሴ አፍ እንዲላወስ እኔ አይደለሁኝም፣ እንዲህ አላረኩበትም። እናቴንም ብጠይቃት አታውቅም። እሷን ብጠይቅ እየጠየቀች ነገር እንዴት ፍሮም ስፐርሜን እንደዚህ ኤግ ሆኖ እንደዚህ አይነት ክሬሽን መጣ ጅጣት ምናምን ያለው ረቂቅ የሆነ ክሬተር አለ ማለት ነው። ኦል ኦፍ ዲስ ያ ፈጣሪ ሊሆን የሚችለው እንደ ናኑናኪ ሲጣሉ አንዱን የሚያጠፋ አይደለም። ሁለት ሊሆኑ አይችሉም፣ ሶስትም ሊሆን አይችልም። ሰው ሊሆን አይችልም። የመጀመሪያ ኮንሰፕቴ ፈጣሪ ሰው ቢሆን እናቴ ስትሞት አይቻለውና ሰው ከሞታ አይነሳም። ፈጣሪ ልትሆን አይችልም እናቴ ኦር ሳምባዲ። እኔ ፈጣሪሽ ነኝ ካለኝ ይሞታል። አንተ ኮንክ ፈጣሪ ስትሞትስ አንተስ ቆይ እንዴት ነው የሚሆነው? ሊሆን አይችልም። ሰው ፈጣሪ እንደማየው ከዚህ አንደርስታንዲንግ ላይ ቆሜ ነበር እና አሁን ወደ አንተ ጥያቄ ላይ እመጣልሃለሁ ማለት ነው። ከዚህ ጀርኒ በኋላ ነው ያንተ ጥያቄ ላይ እመጣለሁ። ከዚህ ረጅም ሰው ለዚህ ጋር ስኪፕ አድርጌ ጊዜህን ለመቆጠብ ያህል ነው እንደዛ ብዬ ነው የመጣሁት። take your time this is your day, take your time። ዋናው ነገር አንቺ መናገርና ማስተላለፍ የምትፈልጊው ነገር ሙሉ ለሙሉ እንድታስተላልፍ ሳይቆራረጥ ነው የምፈልገው። ኦኬ ሶ በዚህ መሀል ላይ እንዳልኩ ኢትዮጵያ ቫኬሽንም ደርሼ የመጣው ፋሚሊዎችንም አየሁ። ብዙም የራሴ መለወጥም ላይ የሚያነሳቸው ጥያቄ ምስሎቻቸው ምናምን ሳያጌ ፔስት በቃ እኔ ለእኔ ሲሉ ያ ፈጣሪ እንዳልሆነ ድጋሚም ቼክ ሳደርግ አይሆንም፣ አይመጣም። ፈጣሪ በምስል ልመስለው የምችለው አይደለም ማለት ቢኮዝ ካየሁት ነገር በላይ ረቂቅ ነው። በጣም ረቂቅ ስለሆነ እዚህ ጋር ላቁም ማለት በፈለገው ይገለጥ። እንደውም ድፍረት አድርጌ ፈጣሪ ካለክ ራሱ መግለጥ የሚችል ነው፣ ሊያሳውቀኝ የሚችል ነው። ከሁሉ ነገር በላይ ማሳወቅ አዋቂ ነው። እኔ ኖሌጅ አለኝ። ኤቭሪቲንግ ኢዝ ማይንድ ጭንቅላት ነው የምል ሴትዮ በዚህ ስሞል ማይንድድ ቦንኩ እንደዚህ እስካል በከበበው ጭንቅላት ውስጥ ይሄን ማሰብ ከቻልኩኝ እያንዳንዱን እስካል የፈጠረ እያንዳንዱን ይሄንን አይምሮ የፈጠረ ፈጣሪ ከሁሉ ነገር በላይ ነው የሚሆነው። ከሁሉ ነገር በላይ ማለት ነው የሚል አረዳድ ውስጥ ነው የገባሁት። የዛን ሰዓት ላይ ግን ድፍረቴ ቢፈልግ በጠንቋይ መገለጥ ይችላል ወደ ማለት መጣሁኝ። ቢፈልግ ወደ በፈለገው በክርስትና ሚሆን በእስልምና ሚሆን በፈለገው መገለጥ ይችላል የሚል ድፍረት ውስጥ ገባሁና አቆምኩኝና ዘግቼ ባለሁበት ነው። የእስልምናን እውቀት እንዳልኩ የለኝም። በዚህ ሁሉ ጆርኒ መሀል ስመጣ ስለ እስልምና ማቀው ስታው የፈጠረው ክሬተር ስለሆነ እዛ ውስጥ ራሴ የመፈለጉ አስፈላጊ ነው ብዬ አላሰብኩኝም። ስለዚህ አልተዳፈርኩኝም። አንድ ጓደኛ ነበረችኝ በዚህ ሁሉ ጆርኒ ይዣት የወጣሁትኝ ህይወቷን ኦልሞስት ያመሳቀልኩት ማለት ትችላለህ። እንደውም ከመውጣቷ ብዛት ወደ ዊች ክራፍት ሙሉ ልትሄድ እየሞከረች ነገር ነው። እና ያንን ሰ ሚስ የምታደርጊው ነገር የለም ስለ ራስሽ ምናምን ስላት የድሮ ልጅነቴ ናፍቀኛል፣ ስለ ሃይማኖቶች ቢጠየቅ ደስ ይለኛል እና የድሮ ባክግራውንድ ላይ እንደዚህ ነበርኩኝ ምናምን ስትል ኦኬ እንደዚህ እናድርግ በቃ ሃይማኖቶች ይጠየቁ አንቺ እሱን ከሆነ የፈለግሽው። እኔም ደግሞ አርቲስታ የሚባል ጓደኛ አለኝ። ሁለት ያሲኖን ታውቀው ከሆነ ያሲን ምለው ልጅ አለና እሱ በጣም አሪፍ ልጅ ነው። ያሲኖ አስተዋውቃለሁ ኔክስት ታይም። እሱን ገና እንደዚህ በየትኛውም ሰዓት ጓደኛችን ነውና በጣም ስብዕናው ብሰልም እሱን አይቼ ነው የምሰልመው እል ነበረ። ስብዕናው ካለ እዚህ የሚሰማን ከሆነ ይግባ እናስገባው፣ ችግር የለም። ያሲኖ ካለ አስገባለሁ። ሼር ያሲኖ ጋር ሼር በጣም ሂስ ሃምብል ማለት ነውና ሂስ ሃምብልነስ ሼር አድርጉለት። ይቅርታ ሂስ ሃምብልነስ ብሰልም በሱ ሰልም ነበር እላለሁና የፈጣሪ ምክንያት ሲያደርግ እሷንና እነሱን እስልምና ቢጠየቅ ደስ ይለናል ይሉ ነበር። ሁሌ ስለ ክርስትና ነው የምትነታረገው፣ አንድ ቀን እንኳን እስልምናን አትጠይቂም፣ ስለ ቁርአን ላንብባቲ ምናምን ኮምፕሌን ያደርጉብኝ ነበርና ከሆነ አይቀር አልኩኝ
ከሆነ አይቀር የነሱም ሃይማኖት ይጠይቃል። ከሆነ አይቀር ደግሞ ዓለም ላይ ያለው ነገር ሁሉ መጠየቅ አለበት። ለምሳሌ ስለ ቡድሂስትም ቢሆን ስለፈለጉ ስለ ኦሾ ያነበበ ሰው የሚሆን አሳበደን የሚሉት የማንኛውም ስፒሪቹዋሊቲ ላይ የአስተሳሰብ ላይ አለ የሚባል ፕሮብለም ይፈጥርብኛል ብለው ሰዎችም አይዲዮሎጂ መጽሐፍም አለን የሚሉ ሰዎች ይጠየቁ። እኔ ሃይማኖትን እንዳልኩ ነው እንኳን ለመቀበል አይደለም ከሃይማኖት ውጡ። እስር ቤት ነው፣ መበዝበዣ ነው፣ መታሰሪያ ነው። ላይክ አንድ ሰውን ቢሆን ወደዛ ቦታ እንዴት ነው የምትሄዱት? ጌት አውት ኦፍ ኢት ያልኩ ነው ፕሪች የማደርገው ነፃነት ያለበት ኮዝ ኢቭን የሆነ ጊዜ ላይ ሁሉ አልተርኔቲቭ በጣም ፌሚኒስት አይዲያ ሁሉ ፌሚኒስት የሆንኩበት ጊዜ አለ። በዚህ ክሬዚነስ የሪሌሽንሽፕ ትራውማ አለ ምናምን እንዳልኩ እና ከጊዜ ፕሮሰስ ሳይ ነው የሰው ልጅ እንዴት አንድን ጥግ አይዲዮሎጂ ይዞ ህይወቱን ሳክሪፋይስ ያደርጋል ነው ከባድ ቦታ ነበር። ከዛኛው ሳልፍ ኦኬ እኔ ሂውማኒስት ነኝ የሰውኛ ነው ኮንሰፕት የሚገዛኝ ፌሚኒዝም ሁማን ራይት ፎር ኢኳል ራይት ፎር ሜል ኤንድ ፊሜል ቢሆንም እንኳን ውስጥ ዲፕ ሲኬድ ግን የሚያመጣው ነገር ለኢትዮጵያ ይጠቅማታል ብቻ ዲፕ ሄድኩኝና በዛም ላይ የኔ ቦታ አይደለም ፌሚኒዝም ኢትስ ላይክ አም ሞር ሂውማኒስት። ከዛ ነው ሃይማኖት የሌላቸው ኢያማኒያን ምናምን በሚባል ኮንሰፕት 666 ይሏል ሲፈልግ ሰው እንደፈለገ ነው የሚወረውረው ምን እንደሆነ በማያውቀው በቃ ልጥፍ ነው የሚያደርገው። በቃ ሃይማኖት ውጡ ስትላንተም እነሱም የሆነ ድንጋይ ወራች አይቀርም እና ግን ያው ቲክቶክ ላይ የምታወቀው በስድብ አልታወቅም። አልহামዱሊላህ አሁን ላይ ይሄንን ሲያዘጋጅ በሰዎች የሃይማኖታቸውን ስድብ ሳይሆን ጥያቄ ነው። ውጡ ከዚህ ጥያቄ ጠይቁ ዶንት ስቴይ ኢን ዘ ቦክስ አስክ ምናምን በሚል ነበርና ሶ ለነዚህ ሰዎች ስል ነው እንዳጋጣሚ ከቫኬሽንም ስመጣ የራሴንም ቢዝነስ ጀምሬ ስለነበር አንዳንዴ ኦንላይን እንትን ለማድረግ እንደዚህ እንትን እናረጋለን ሴትም እያረኩኝ ስለነበረ ድሮፕ ሺፒንግ ምናምን ቼክ እያረኩኝ ነበር የራሴን ቢዝነሶች ሴት ለማድረግ ሰው የቲክቶክን እንደዚህ የምንጫወትበት ነው እንዳልኩ ፈጣሪ የለም የሚለው ይመጣል ፈጣሪ እንትን የሚጠይቅ ይመጣል ሁሉም አግኖስቲክ ይመጣል ሁሉም ሆነን ነው የምንውልበት የምንጫወትበት ደፈር ብለው መናገር የሚችሉበት ቦታ መርግጫ ቦታ በለው ነበርና ከሆነ አይቀር እነዚህ ሰዎች አለን የሚሉት መታ ይጠይቁ መጽሐፋቸውን የሚገለጥ መጋረጃው ይገለጥና እኛ የምንጠይቅ አንቺም እውነተኛ የምትፈልጊ ካለ ከዚህ ውስጥ ትመርጫለሽ በሚል ነበር። እሷ ግን ኦልሬዲ ኢንፍሉዌንስ ሆና ስለነበረ የጀመርነው እኔ ግን በዛው ማወቅ ፈለኩ ኢንተርቴን ለጓደኞቼም ደስ የሚል የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ነው የማከብራቸው የምወዳቸው አሁንም መተው ከገነት ከሰው አፈጣጠር የመጽሐፋቸው አጀማመር የኢትዮጵያ ውስጥ ገባ የምንልበትን ጊዜ አለባበስ አኗኗር ሴት ልጅ ወንድ ልጅ ህፃን ልጅ ክህነት ኤቭሪ ዲቴይሎቻቸውን እስከ ገነት ድረስ የሚያበቃበትን ኮንሰፕቶቻቸውን መጽሐፎቻቸውን ጥቅሳቸውን የኢየሱስነት አምላክነት ስለ ሶስትነት ዋቴቨር አለ የሚሉትን አስተምሮቶቻቸውን አስተምረዋል። የፕሮቴስታንትም እንደዛው የተለያየ ፕሮቴስታንቶችን ቢኖሩ የሐዋርያት ያሉት የቀጥታ ኦንሊ ጂሰስ የሆኑት ምናምን ሁሉም የራሳቸውን መጥተው አስረድተዋል። ሃይማኖታችን ይሄን ይመስላል ብለው ማለት ነው። እስልምናም እንደዛው እስልምናም መቼ ተጀመረ መጽሐፉ እያንዳንዱ መጽሐፍቶች ላይ ሐሳቦቹ ምናምን ሁሉንም ከአለባበስ ከናውናር ከሴት ጨረሱ። ትምህርታቸውን ጀነራላይዝ አድርገው ፎር 1 month ነበረ ለአንድ ወር ይሄ ነገር ተካሂዷል። ቲክቶክ ላይ አለ የሚሉት አሁን ስማቸው እነሱ ማይጠሪን ጨምሮ እኛ ቤት መጥተው አነጻጽረው ሃይማኖታቸውን ተናግረው ስለ መጽሐፍቶች አንዳንድ ቀን ደግሞ ራሱ ኦርቶዶክስ ኮ እሱ እንዲጠየቁ እስልምና ከሆነ እነሱ እንዲጠየቁ እያደረግን እድል እየሰጠን ሲጠየቁ ቆይተዋል እና ከአንድ ወር ከ15ኛው ቀን በኋላ ነው ሁሉም ከለሩ ላይ ሃይማኖተኛውም ሃይማኖተኛ ተገለጠ። ኤቲስቱም ኤቲስትነቱን ትቶ የሆነ ነገር እንዴ ላይክ ጥያቄ ውስጥ ገባው። እኔ ብቻ ነኝ በነፃ እንዲና እንዲያልኩ የነበረው እና እቺም ልጅ አልኩም ኢትዮጵያ ኦርቶዶክስን እምነት ተከታይ ስለነበረች በልጅነቷ እሱን ቼክ ላድርገው እስቲ ኮንግራቹሌሽን አትሊስት ካወጣዎች ቦታ ወደ ሆነ ቦታ ተመልሰሻል ጎ ፎር ኢት። ስለዚህ ሃይማኖተኞች እንዳትመጡ ጨርሰናል አልኩኝ። አያርፍም ሰው አይደለ ምን ተማርኩ መሰለ በእስልምና ዴቲንግ የሚባል ነገር የለም። ስለዚህ የሰው ልጅ ተዋዶ ከሆነ ተጋብቶ ነው ፍቅሩንም የሚኖረው የሚለው ነገር it was shocking for me እንዴ ደስ ይላል። ከእስልምና ቆንጆ ከለሮች አሉት ማለት ያ ማለቴ ጥያቄ ለነሱ ጭሮባቸዋል። እንደገና እስልምና ውስጥ ነብያችን ሰለላሁ ዐለይሂ ወሰለም ታሪካቸውን ጨምሮ አላቀም ነበር ከነኑሯቸው ከልጅነታቸው የት እንዳደጉ ተወልደው ማንበብ መጻፍ እንደማይችሉ ታማኝ እንደነበሩ በሶሳይቲያቸው የከበራቸውን ብዛት እሱ ይዳኘን የሚባሉቻቸው በሰዎች በንግድ ዘርፍም
እውቀት ግን ስለማንበብና መጻፍ የሌላቸው ግን ፈጣሪያችን በእሳቸው በኩል እዛ ቦታ ላይ ሴት ልጅ በምትቀበርበት ከነሆዷ ህይወታቸው ቶርቸር በሚደረጉበት ሁኔታ ፕሮቴስት አድርገው ኖ ፈጣሪ አንድ ነው ከሆነም የመጀመሪያውን ፈጣሪ ብለው ሲሉኝ ላይክ አይ ልብህ ሙቭ ያደርጋል ስለ አንድ ሰው እንደ ጀርኒ በቃ አዲስን ማወቁ እንዴት ነው ፈጣሪም ተወቃቶ ፕሮቴስት አድርጓል ኖ ያለ ሰውን አለማክበር ይከብዳል አለማወቂ ኢትስ ኦኬ ሳግን ለካ ነብይ መሐመድ ደስ የሚሉ ሰው ናቸው ማለቴ ለብዙ ሰዎች እንትን እንዲልኩላቸው ሆነ ለኔ ካርዶችን እንዲልኳል አይደለ አላነበብሽም ለካ አንቺ ስለ ነብይ መሐመድ ሰለላሁ ዐለይሂ ወሰለም እንዲናቸው እኮ እንዲ ነው ፈጣሪያቸውም እኮ እንደዚህ አይታይም ምናምን ይሉሻል እንጂ እግርና ላይክ ሲሉ የሆነ ኩዌሽኖች አሁን ላይ በሰዓቱ ግን ለኔ ሾኪንግ የሆኑ ናቸው እንደዚህ ያለ ሲሉኝ ኦኬ እኔ የውስጥ ስጀምር ይሄንን ዲስከሽን ላይቭ ነው ያልኳችሁ በውስጥ ማንም መጥቶ እንዳያናግረኝ ብያለሁ ስለዚህ ከደፈራችሁ ኑና ሙስሊሞቹ ይጠየቁ ራሳቸው ይመልሱ ስለ እስልምናቸው እናንተ አትላኩልን እሺ ንጽጽር ታደርጋለሽ እኔ ቤት ንጽጽር አይቻልም ትማራላችሁ ይመለስላችኋል ካልተመለሰላችሁ ንጽጽር ቤት ትሄዳላችሁ የጀመርኩበት ቤትሽን እንደዚህ ላይቭ ትከፍቺ ነበር ማለት ነው ሰው እንደዚህ ጥያቄ ምናምን ኦኬ I didn't know that አላቅም ነበር ሱብሃንአላህ እሺ I did for the past 4 months now straight up በዛ ነው ግን 1 month and a half was like crucial moments mind blowing ብዙ ሙስሊሞች የተከፉበት ፈጣሪያችን አላህ እንዲሁም ነብያችን አሁን ላይ ሆነ ስታስብ ያሳዝነኛል በሰዓቱ ግን ፈጣሪ ስለፈቀደ እኔን በዛ መንገድ አይቶ እንድወጣ የፈለገበት ፈጣሪ ያንን ነበር ይጻፈልኝ ለኔም ምክንያት አድርጎ እውቀትን በአደባባይ በግልጽ ያልተዋሸ ሰው አሁን በውስጥ ጀንጅኖኝ ሙስሊም ያደረገኝ ሰው የለም ጀንጅኖ ከሙስሊምና አንድ ወንድ መጥቶ በኔ ፍቅር ወድቃ ነው ሙስሊም ሆነች የሚል የለም አንድ ሰው መጥቶ ገንዘብ ሰጥቻታለሁ የሚል ሰው የለም ሀቄን ፈልጌ ፈጣሪን ያገኘሁትኝና እሱ ስለፈቀደልኝ ሰዎችን አሉ የሚባሉ በክብራቸው ወርደው ለኔ ከየትኛውም ሃይማኖት ይሁን መጥተው ያስረዱ ነበር ማለት እኔ ማንም ነኝ ካሰብከው ግን እንደምፈልገው ፈጣሪ ስለሚያውቅ ድካምህን አይቶ ስታም ትረስት አይነት ነገር ስለሆነ ያ ሞመንቶች ግን የምጥ ጊዜ ነበሩ የምጥ ላይክ ሶ ፔንፉል የሆነ ሞመንት ማማጥ ነበረብኝ እኔም ላይክ ነፍሴ መጨነቅ ነበረባት እንዳልኩ ተመቻችቻለሁ ፎርጊቭ አድርጌያለሁ ምናምን በሚለው ዳንስ ውስጥ ብቀመጥ እንኳን ሊትራሊ ግን ፈጣሪን አላገኘውም ራሴን ነበር ያገኘሁት እንጂ ራሴን ማገኘው ማለት ገና ፈጣሪን ላይ አልተገናኘንም ነበር ሶ የጥላቻ ነገሮች ስለ እስልምና በተላከልኝ ቁጥር ቁርአን ማውረድ ነበረብኝ ሁለተኛ ዙር ስንመጣ የመጀመሪያው ዙሩ ጀነራል ኖሌጅ ስለነበር ኦርቶዶክስም የሆነ አታቀም እስልምና ክርስቲና ሊሉኝ አይችሉም cuz ላይቭ ነው ሲያስተምሩኝ የነበረው ኦርቶዶክስን አታቀም ብሎ አንድ ሰው እዚህ ጋር መመስከር ላይክ ላይቭ ነው ያስተማሩት በውስጥ አላስተማሩኝም ብቻዬን አንድ ወር ሙሉ ከመጀመሪያ እስከ መጨረሻው አታቀም ካሉ ሐሰተኞች ናቸው ስለ ፕሮቴስታንት አታቀም ቢሉ ላይቭን የተማርኩት ውሸተኞች ናቸው ሰው በተሰበሰበበት ነው ያስተማሩት ለግሌ ያስተማረኝ ሰው የለም ከእስልምናም ከፕሮቴስታንትም ከኦርቶዶክስም በሐላል ነው በአደባባይ ነው ማለት ነው ስለዚህ ሃይማኖታችንን ሳታቀኑ ሊሉ አይችሉም ጆርኒ ራሱ ያስታውቃል ከዛም ባለፈ ግን ለኔ ሳይሆን ለሰው ሲሉ ያስተማሩበት ኤቪደንስ ማቅረብ ይችላል እስልምና ሁሉም ማለት ነው ሶ ያንን ጥሩ ነገር ስንማር ምን አይነት ነገር መጣ መሰለ ኔጌቲቭ ነገሮች የእስልምና ውርጅብኝ እኔ አልተቀበልኩትም እንኳን ሃይማኖትን ግን ለካ እንደዚህ የሚወደድ ነገር አለው ልክ እንደ ሌሎቹ ሃይማኖት የሚከበር ነገር አለው ሪስፔክት ማድረግ አለብን ለክርስትና እንደምትሉት እስልምና በጣም ፖለቲሳይዝ ተደርጊያለሁ ፐርሰናሊ ብያሰብኩ አላቀውም ነበር ስለ ሴቶቻቸው አላቅም ስለ አለባበሳቸው አላቅም ስለ ሽንት ቤት አገባብ ሁሉ እንዳለው አላቅም I was shocked የምታውቀው ነገር በአጠቃላይ አዲስ እውቀት ከመሆኑ አንፃር ሊትራሊ ላይክ what እስልምና እንደዚህ ነው ግን ታም እንማረው በቃ አትሊስት ዌይ ኦፍ ላይፍ እንኳን ቢሆን አፕሪሺየት የሚደረግ ነው ነብዩ መሐመድ ቬሪ ስማርት ጋይ ፒስ አፖን ሂም በየኛ ቆምኩዛ ሊያስቀምጡኝ ግን አልቻሉ ሊያስቀምጡኝ አልፈቀዱ ይልኩልኛል የቁርአን ቨርሶች እየቀነጨቡ አንቺ እኮ እንደዚህ ነው አላህ እንደዚህ ነብያቸውን እንደዚህ አይነት ሃይማኖት ውስጥ እንዴት ጥሩ ነው ብለሽ ካፊስ ትናገሪ ራሱ አንቺ የሚወደድ ነገር የለውም so okay let's do this second round የምናረገው የዛን ሰዓት በአፍ ነው አሁን ጋርም በመረጃ እየላካችሁ ስለሆነ ሙሉ ቨርስ ነው የሚነበበው ሙሉ ትምህርት ነው የሚሰጠው ሙሉ ጥያቄ ነው የምጠይቀው በመጠይቀው ጥያቄ ሙስሊሞች ከተቀየማችሁ ተቀየሙ ብሎክ ካረጋችሁ ግን ይጠየቃሉ this one was tough one
በደንብ ነበር ሲሪየስ ሆኜ ጠይቄ ነበር። ቢኮዝ እንዳልኩ እነዛ ቲማችን ጠያቂ ግሩፕ እንዳልኩ ለአንድ ወር ሳዘጋጅ በሂስትሪ ደረጃ በዶክትሬት ደረጃ አሜሪካን ሀገር ሂስትሪ እየተማረ ያለ ጓደኛችንን ነው። በሂስትሪ ሌቭል እስልምናንም ሆነ ታሪክን ቤስ ስናደርግ በኤቪደንስ ነው። እንደዚህ ሆነ ሲሉም በማስረጃ ነው። እሱንም እየጠየቅን እያጣቀስ በሳይኮሎጂ ደረጃ ሳይኪያትሪስት፣ ሳይኮሎጂ ኢቭን ካውንስለርስ አድርገን ነው እዛ ቦታ ላይ የነበሩ ትሪኪ ነገሮች እንዳይኖር በደንብ እንዲመለስ እንዲደረግ 2-3 ሆነን ከአግኖስቲክ ከኤቲስት እና ከተለያዩ ጠያቂዎች እንዲኖሩ ኢንቮልቭ እንዲያደርጉ እዛ ውስጥ ሆነን ጀመር ነው። ስንጀምር ያው እንዳልኩ ኤቲስቱም ናሞሮፈን ኤቲስት አለ፣ ክርስቲያኑ ያልነበረው ክርስቲያን ሆኖ ሲገለጥ አየ ነው ምናምን ሁሉም መገለጥ ሲጀምሩ አደይንድ ብቻዬ ነው ያገኘሁት መጨረሻ ላይ me and myself asking these questions ዲቴል ማለት ነው ስጠይቅ በነበረው እስልምና ሌሎቻችሁን ጥያቄ አለ ስለ ያው የተለመደው የስድብ ኮቴሽናቸውን አንቺ ላይ ገባሽ ነገር አንቺን ትላቲ ደግመናል እድል ነበር የሰጠናቸው ለሁሉም ሰከንድ ራውንድ እድል እስልምና ተጠቅሞበት ከነስድቡ ይዘውት ብዙ ሰው ብሎክ አድርጎኝ ብዙ ሰው በጣም ዲስአፖይንት ሆኖ ከዚህ የሚጠየቀው ጥያቄ ሊትራሊ ቆሻሻ ነበር። አሁን ላይ ሆነ ስታስበው አናፕሮፕሪየት ነበር፣ ግን እሱንም አላስቆምኩኝ። የሚጠየቅ ብላችኋል፣ እሱም መጠየቅ አለበት ነበር። ደሞር ጥላቻ እና መጥፎ ነገር ሲላክ እኔ ስማር ቁርአን ሳነብ እንዲህ ሲባል ሙስሊም ለመሆን ሳይሆን ነገርየው የሚባለውና እውነታውን ክሊር ለማድረግ በሄድን ቁጥር እኔ ሞሮፍ የእስልምና ኖሌጄ ዲቨሎፕ አደረገ። በዛን ጊዜያቶች ውስጥ እውቀት እኔ ሁሉ መመለስ ጀመርኩ። ይሄን እኮ ብለዋችኋል አትድገሙ ጥያቄ ማለት ጀመርኩኝ። ለምሳሌ ቁርአን ስንት 7-10 አይነት ቁርአን ያለው አንድ ቁርአን አይደለም የሚሉሽን የሚለው ሃይማኖቱ ለምናምን የተከፋፈለ ነው ምናምን አለ አይደል? ኢቭን ነብዩ መሐመድ ሳይሆን ሌሎችን ሃይማኖት የሚከተሉት አሊን ነው። እስልምና ሊትራሊ እኔ እንድገባበት ሰው ሊያስወጣ የሚችል ኢቭን ከወደድኩኝ ወርስ ጥያቄ ሙስሊም ሆነሽ እኮ ከወጣሽ ትገደያለሽ ነው። ገና ሙስሊም አይደለሁም። the worst scenario ያንን ሁሉ ፑት አድርገውልኛል። an option እንደ ፊሜል ሴት ልጅ መብት የላትም እስልምና ውስጥ አንቺ ገባሽ ማለት የማትናገሪበት እውቀት የማይሰጥበት ሴቶቻቸው የሚዘጋባቸው ምናምን የሚከባባት አይነት የምትላቸው ነገሮች ኦልሬዲ ደርሰውኛል። አራት ባል ነው like worse የምትላቸው ነገሮች ማለት ነውና የዛን ሰዓት ላይ እኔ እየተማርኩ ነው። ኢን ዲቴይልስ ነው አንዱ ኡስታዝ ይወርዳል ሌላ እያደከምኳቸው ማለት ያንን መልስ ለመመለስ አሉ የሚባሉ ኡስታዞች መጥተዋል። አሉ እውቀት አለ አሉ ንጽጽር ላይ ያሉት አሉ የሚባሉት በሙሉ ድካማቸው እነሱ ራሳቸው በቃ ላይገባት ነገር ማለት ጀምረው ነበር። ኦልሞስት ያሲን ግን ህይወት በቃ ላይ አንድ ቀን ባይመልስ እንኳን ኢትስ ኦኬ አም ሂር ይላል። ኢድሪስ የሚባል ልጅ ኢትዮጵያ የሚኖር ልጅ አለ። በጣም ቻሌንጅ ተደርጎ እንኳን ሂ ስቴይድ ኖ አዲስን ጥልቢያት አልሄድም እንደ ጓደኛም ቢሆን ቁጭ እንላለን። እና አሊያ የምትባል ልጅ አለች፣ እና አኑሽ የሚባል ልጅ አሉ፣ እና አብዱ ኤም ናዲያ ኢቨን ኡስታዝ ዋሂድ የተለያዩ ሰዎች አንቺ ባትሰልሚም እንኳን ባለች ስብዕና ብቻ ጓደኛችን ሆነች ቀጢ ጃቢር ስሚዞ ብዙዎች አሉ። ስማል ዩ ጀስት ናይስ ዊ ካን ቢ ፍሬንድስ በቃ አላረለ አትሊስት ያለሽ ነገር ሙስሊምን ባትሆኚ ያለሽበት እንትን ተከባብረን የሚሉ ከዚ አድካሚ ነበር። ዴይ ኢን ዴይ አውት አንዳንድ ጊዜ 17 ሰዓት ሳንተኛ ስንጠያይቅ 15 ሰዓት 3 days on the road ምናምን ነገር ኖ 17 ሰዓት ሱብሃንአላህ። ይሄ አጃይ ዋይ ተጠሽ ኧረ ይሄ እኔ ለኔ ራሱ የጀማ መጀመሪያ ጊዜ ስለምሰማው በጣም ገርሞኛል። እንደዚህ ያልመሰለችኝም ነበር ወላሂ። እንደዚህ መሆኗን እኔ ሁሉ ነገር አላውቅም። ከእናንተ እኩል ለመጀመሪያ ጊዜ ነው የምሰማው። አወስ ሰርፕራይዝ ወላሂ። በውስጥም ትንሽ አንደር ብንጻጻፍም ይሄን ነገር ለመጀመሪያ ጊዜ ነው የሰማሁት። በጣም የሚገርም ነገር ነው። እንደዚህ ያልመሰለኝም በቃ አለ አይደለም እስልምናን ተቀበለች እንደሌላው ለካ ባክሪ ሁሉ ነገር ሱብሃንአላህ። በጣም በተለይ አሁን ወንድማችን የጠራሽው ያሲን እነዚህ ወንድሞቻችን በጣም ጀግኖች ናቸው ማለት ተስፋ ሳትቆርጡ ከሷ ጋር ሆናችሁ እንደዚህ ጥያቄ የመለሰችሁላት አላህ ይጨምርላችሁ። ቀጤ በይ እኔ ሞባይል ጠጣ በጣም ሌሎቻችሁም ቡና ምናምን አፍሉ። እንደተለመደው ቤተሰብ ሆነናል። ሙቤ ቤት ሽርጉት እንላለን። ሰው ዳቢን ሳይ ትልቁ ነገር ምንድን ነበረ? ከባዱ የሚሆነው እውቀት ማግኘቱ ነው አይደለ? ስለ እስልምና ጥያቄዎችን ከዛ ሁሉ ውዥንብር ሁሉንም አለ የሚባሉ እዚህ ላይክ ቲክቶክ ላይ በለው ላይክ የተለያዩ ሚዲያ ሴንተር ላይ አሉ የሚባሉትን ጥያቄዎች እንዳለ አቅርቤላቸዋል። ደግሞ ዲስካስቲንግ ከምትለው እስከ አሪፍ እስከምትለው ቱ ሄቨን ላይ የሚደረጉትን ሁሉ ነገር
ጨምሮ ሙስሊም ሳልሆን በፊት ነው የጨረስነው። ኦኬ ሶ ያንን ክሊር ካደረግን በኋላ አሁን ቁርአን አወረድኩ። አሁን ትልቁ ችግር የቱ ጋር መሰለ? ቁርአን አወረድኩ። አንድ ጊዜ ደግሞ አንድ ሙኒር የሚባል ወንድማችን አለ። አሁን ወንድማችን በሰዓት ላይ በጣም እንዲክርክር ምናምን አይደክመው እና እኛ ቤት መጥቶ ይከራከራል። ግን አንድ ቀን በጣም ኢሪቴት እያደረጉት አንድ አዲ ላንቺ ብቻ አንድ ቁርአን ልቅራልሽ አለ። ለዚህ መልስ የሚሆን ስለ ነብዩ ኢሳ ነበር የተነሳው። ለኔ እንዳልኩ ነብዩ ኢሳ ነብዩ ኢየሱስ የህይወት መር አድርጌው ከወጣው ሙስሊም ሳልሆን በፊት ነው። ለዚህ ነው ከክርስትና ወደዚህ አይደለም የመጣው። ነብይ ሳይሆን ፈጣሪነቱን ምናምን ቀርቶ እንደዚሁ የህይወት መምህር አድርጌው ይዤዋለሁ። የህይወት መምህር እንጂ ሰዎች የሚሰልሙት ኢየሱስን ስለማያውቁት ነው የሚል ነገር መጣልኝ። ስለዚህ ሲጠይቁ ኢየሱስን ስለማያውቁት ነው እንደዚህ የሚያወሩት ሲሉ ታውቁታላችሁ ሆይ የሚል ጥያቄ ማንሳት ነበረብኝ። አዎ እናውቀዋለን፣ ለእኛ ነብያችን ነው። ከነቢያቶች ደረጃም ሁሉ ከነቢያቶች ከ25ቱ አምስቱ ላይክ ደረጃ ያለው ነቢያችን ሰለላሁ ዐለይሂ ወሰለም ነብይ እያለ ኦርደራቸውንም ሲያስቀምጡልኝ ዋው ኦኬ ሶ ላይክ እንዴት ነው የምታውቁት ነው የኔ ጥያቄ። በምንድን ነው ላይክ ማወቅ ፈለኩኝ። ሶ የዛን ቀን ቁርአን ቀራል። አይ ቲንክ መርየምም ሊሆን ይችላል። የሚያምር ቀርተን ነበር። አመለጠሽ። ሙሉን መርየም ነው የቀራ ነው። እንደግማለን። አብሽሪ። እኔም መወደው ስራ ነው በነገራችን ላይ። ከዚህ ልጅ ጋር ራሱ ኦንላይን እንደዚህ ቀርቼው እሱ ጋር ወደ 600-700 ሺህ ሰው አይቶታል። ይህን ሱራ ሲቀራ በጣም ነው ደስ የሚለው። ኢንሻአላህ ትሰሚዋለሽ። ቀጥይ አብሽሪ። ኢንሻአላህ ሰው ቀራልኝ። ለመጀመሪያ ጊዜ ኢንትሮዲውስ ሆንኩት። በፊት እነሱ ሱቅ ላይ ስናልፍ ምናምን ሰማለን እኮ ላይክ አዲስ አበባ ውስጥ መቼም ስለ እንትናቸውን አለየውም ነበር እንዳልኩ መንዙማ ቁርአን የትኛው እንደሆነ ሊትራሊ አለያቸውም። ብቻ ተከፍተው እንሰማለን። ከአረብኛ ከመሆኑም አንፃር ምናምን ብዙም ላይክ የነሱ ነገር ነው ብለህ ስለምታስብ ዲፈረንሱን አለከው። the first time ግን ላይክ ሰውነት ላይክ ከዚህ እየተሯሯጠ ነው ቤታችን። የሚጠየቁት ጥያቄዎች ቴንሽን ላይ ነው ምናምን ሶ ሲቀራ አውዝ ላይክ ይሄ ነገር እንደው የፈለገ ቢሆን በዚህ የሚያምር ቃና ይሄ ልጅ የሚቀራበት መንፈስ እንዴት አይነት የተረጋጋ ነገር ነው። ስለዚህ ሁለተኛ ስትመጣ እዚህ ቤት ክርክር ሳታረግ ቁርአን ነው እሺ የምትቀራው አልኩት። ሃይማኖትን የሚወክል ነገር ቁርአን ነው እሺ የምትቀራው አልኩት። የሚሄር ይባል ደስ ይለኛል አለ። ሁሉም ሲጠየቁ ደስ ይላል አሉ። የኔ ስሜት ብቻ ሳይሆን እዛ ጋር ኤቲስቶቹ ምንም ሲጠየቁ ደስ ይላል። የተቀራው ግን ፈጣሪ ቃል መሆኑን ኖቲስ ሳይደረግ ሁሉም ካልም ሙድ ውስጥ ከተዋል ቁርአኑ ማለት ነው። ዛ የሆነ ነገር ውስጥ ከተተኛ ነገር ወደ እስልምና አትራክት የሚያደርግ ነገሮች እየጨመሩ መጡ። እንዳልኩ በሪሌሽንሺፕ ያየሁት ነገር አለ። ሁለተኛ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ያለው ነገር አለ። ስለ ፈጣሪ ኮንሰፕት አለ ምናምን። ኦልሬዲ ፈጣሪ ቢኖር አንድ ነው የሚለው ነገር ቆይቻለሁ እኔ ካሰብኩኝም ደስ የሚል ጊዜ ነበረን። ፔንፉልም ነበረ። እንዳልኩ ፔንፉል የሚያደርግበት ምክንያት እኔ ላይክ ሞር ጥያቄዎቼ እየሰፉ መጡ። ዋይ ዲስ ዋይ ዳት ሲል ደግሞ ወደ ቁርአን ወደዚህኛው ህይወት ፑል በተደረኩ እነሱ መጥፎ ዳምፕ ሲያደርጉብኝ እኔ ሳራግፍ እነሱ ላይ ስማር ሌላ እውቀት እየጨመርኩ ነው። አንለርኒንግ ኤንድ ለርኒንግ ፕሮሰሱ the same time እየተካሄደ ነው። ያለኝን አንለርን የማደርገውን እውቀት እያስወጣው ነው። ወደ አዲስ እውቀት እየከተትኩ ነው። ሳላቀው አዲስ በሆነ ፕሮሰስ እየተሰራች ነው ማለት ነው። ሶ የዛ መሃል ላይ እንዳልኩ ቁርአን ላይ እና ሐዲሳት ላይ መጽሐፉ እንዲህ ነው ሲባል ጊዜ መስጠት ነበረብን። ይሄ መጽሐፍ የምትሉት እኔ እያነበብኩት ያወረድኩት ቁርአንና ዓለም ላይ ካሉት ቁርአኖች ይለያሉ። የተመሳሰሉ እዚህ ቲክቶክ ላይ ትሬንድ የሆኑ ሰዎች መጥተው በኮንፊደንስ አዎ ቁርአን 10 ነው 7 ነው ምናምን ይኸው ማስረጃ አለኝ ይሄና አሩፎቹ ይለያያሉ ምናምን ሲባል ደስ ይላል አይደል? ላይክ ለኔ ሁለት ቃላት ነበር ሐሳቡ ነው የሚል የሆነ መልስ ሰጡ። በቃ ሐሳቡ ላይ የፈጣሪ ሐሳብ ሁሉም ላይ አንድ ነው የሚለው አይለያይም የሚለው ለኔ ሜክ ሴንስ ያለ ክርክር አንድ ነው። ፈጣሪያችን አላህ ለጅብሪል ያወረደው አንድ ነው። ከዛ በኋላ ለነብዩ መሐመድ ሲስቀራቸው በሰባት አይነት ወይ ቅራትን አደረገላቸው። ሲምፕል ያንን ለመረዳት 3-4 ቀን ፈጀባቸው። እኔ ግን የመጀመሪያው ቀን ሐሳቡ ሊወርድ የፈለገበትን ነገር ሊናገር የፈለገበትን ነገሮች ዋናው ኮንሰፕቱ ሚስ ተደርገዋል ወይ ነው የኔ ጥያቄ። ኮዝ አንድ ቁርአን ከሆነ ሚስ የተደረገ ከሆነ ሐሳቡ ትክክል አይሆንም። ራይት ሶ it took us 3 days ምናምን በዚህ አይነት ውዝግብ ውስጥ ማለት ነው።
ሶ ያንንም አንዳንድ እንትናቸውንም የሚለውን የፈለገበትን በሰፊ ሰው ለዛ ነው ጥቅስ መጠቃቀስ መወራወር አልወድም። ሙሉን ነገር ማንበብ በቃ አይደል? ሙሉ የሚለው የፈለገው ሀሳብ ምንድን ነው የተጻፈው ሊያስተላልፍ የፈለገው መልእክት ምንድን ነው? ሶ ለእኔ ቁርአን ኮምፕሊኬት አልሆነብኝም። ሰዎች እንደሚያስቡት ሳነበው ጥያቄ ነው ራይዝ የሚያደርገው። ስክሪንሾት አድርጌ ለያሲን ወይ ለኢድሪስ ልክላቸው ላይቭ እንማማርበታለን። እንመጣና ያንን ሀሳብ እንማማርበታል። ስለ ሴት ቶፒክ አርከዝ አሁን አይ ቱክ ፐርሰናል ሰዎች when they pull me harder I took personal እነዚህ ሰዎች በአጠቃላይ አሁን አዲስ ልትሰልም ነው ብለው ነው ሁሉ ሩጫ ማለት ነው አልኩኝ እንጂ እንደመጀመሪያው ፍሪ በቃ ላይ ፍሪ ቲንከር አዲስን በሚለው አይደለም። እስቲ አዲስ እውነትም ይሄ ነገር ውስጥ ራሷን ብታገኘው ጣሪያ ለበጅለት ለጥያቄ እውነታዎችን ለአዲስ ላድርገው ለዓለም የሚለውን እስልምና ማስረዳት ጨረስን ናው ፎር አዲስ እስልምና ምንድን ነው? ምን ጌን ታደርግበታለች? ከምድራዊ ህይወቷን ጀምርና እስኪ ላይፍ አፍተር ዴት አለ እንኳን ብለን ብናስብ ኮዝ ለእኔ እንዳልኩ እዚሁ ምድር ላይ ሆኜ እኔው ነኝ ገነትም ገሃነምም ወደሚለው ሰንስ ገብቻለሁ። ሁሉ ነገር እኔ ጋር ነው የሚያልቀው ስላልኩኝ ለአዲስ እዚህ ነገር ላይ ኮንሰፕቶች አሉት ወይ እስልምና ነው ጥያቄ። እኔን አገኛታለሁ ወይ ጣሪያ ብጆለት ማለት መጀመሪያ ዝም ብለህ ነው የምትጠይቀው። በዚህም በዛም የመጣልህን ሀሳቦች ነው ኢንተርቴንመንት ናው ፑት አ ሩፍ ፎር ኢት ሩፉ ዘጋ በቃ ስለኔ ሆነ። እኔ ደግሞ የተወሰኑ ጥያቄዎች ነው የሚኖሩኝ። አንደኛ እስልምና ሴቶችን እንዴት ያያቸዋል? ሴት ነኝ አይደለ? እንደ ሴት እስልምና እንዴት ያያታል? ትልቅ ጥያቄ ነው። ፐርሰናል ነው። ዲስ ኢዝ ፐርሰናል። እንደ አዲስ ከምትበላው ስትተኛ ስትኖር ሴኪሪቲዋ የምትጠበቅበት ስትጋባ ስትፋታ ሴፍቲዋ እንዴት ነው? ስትፋታም ሶሪ እዛ ቴለሮች ስላሉ ሲሰፋ ችግር የለም አብሽር ችግር የለም ዶንት ፊል ዲስተርብ እሺ እየጠጣሽ እናንተ ደግሞ ከታች ኮፒ ሊንክ እያደረጋችሁ ነው እሺ ዝም አላቸው ለምን ነው ሼር ኮፒ ሊንክ እኔ ሌላ ሰው እንዲሰማ አልፈለጋችሁ ማለት አንዳንዶች በቃላቸውም ስለያዙት ነው ቃላቸው አጥተን ኢንሻአላህ ሌሎቻችሁም ጥያቄ ያላችሁ እናስገባችኋለን እሷ ትጨርስና ኢንሻአላህ አብሽሩ ሼር ኮፒ ሊንክ አድርጎ ኦልሞስት አሁን ከተራዌ ተመልሰናል ብላችሁ ለእናንተ ብለን ቆይተናል እና ሴትነቴን ነው የጠየኩት ሙቤ አዲስ ምንድን ነው ከዚያ ያለፉት ቦታ አለ ሚሊዮን ምን አይነት ቦታ አለኝ አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ በምገባበት እንዴት ያያታል እስልምና ሴትን የሚለው የመጀመሪያ ጥያቄ ግን ይሄን ነገር ታውቂ ነበር እንደው አዲስ አላህ እንግዲህ በተከበረው ቁርአን ሱረት ኒሳ አለ ለሴት የሴት ልጅ ሱራ አለ ሱረት ራጅል የለም ለወንዶች አላወረደም ግን ለሴቶች ምን ያህል በእስልምና ቦታ እንዳላቸው ምታቂው በቁርአኑ በተከበረው ቁርአን ሱረት ኒሳ ብሏል የሴቶች ሱራ አለ ሱብሃንአላህ ሱረት ራጅል አለ እንዴ ለወንዶች የለም እዛ ጋር አላህ እኛ በእስልምና ሴቶቻችንን እንዴት አርግተን መያዝ እንዳለብን ይነግረናል ማለት ይሄ ነው እንግዲህ ቁርአናችን ማለት ቀጥ ያብሽሪ ኢማጂን ያንን አናቅም እኔ ማቀውም ነገር የለም ያው በሌሎቹ ቦታዎች በመናቀው እንዳልኩ ሴት ልጅ መጨረሻዋ ብትፋታ እንኳን ድረስ ደረጃ ብያስብያው ለራስን አይደል ለራስ የምትፈልገው ምንድነው እድሏ ስል እድል እንደሌላት የፈታ ማመነዘረ ነው ስለዚህ እኔ ያላመነዘርኩበትን አመንዘረሻል ተብዬ የምጠይቅበት ቦታ ራሴን አላገኘውም እንዴት ነው እኔ ባላመነዘረችበት በምትፈታ ጊዜ call you አመንዝራና you'll never get married again ማለት ነው ራሴን እዛ ውስጥ ማግኘት ማለት is devastating ስለዚህ አልሆንም እስልምና እንዴት ያያታል አዲስ የመጣችበት የተማረች ሴት ናት ዕውቀት ያላት ሴት ናት መናገር የምትፈልግ ዕውቀትን ሞር ሲክ ማድረግ የምትፈልግ አክፈታ ሪሌሽንሺፕ ውስጥ ይወጣች ኔክስት ጀነሬሽን ላይ ብታገባ ብትወልድ ብትኖር ምን አይነት ማቀባዎቿና ህይወቷ ምን ይመስላል ፈጣሪያችንስ አላ እንዴት አይቷታል የሚለው ነገር ኪሪየስ ያደርገኛል so the first question is ያው መጀመሪያ የተላከልኝን ቪዲዮዎችን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱሐባዎቹን የሪሌሽንሺፓቸውን ነገር ነው ማየት ያለብን እስልምና እነሱ ባዩበት አይን ሴቶቻቸው እንዴት ነው ሶ ያው ሄት ሬት ባለው መልኩ ስለ አይሻን ተነስቷል ስለ ሌላ ሴቶችም የተደረጉ ሁኔታዎች ተነስቷል ክሊር ማድረግ ነበረብን so proudly የአራት ሚስትነት ሚስት አራት ነው የምትሆኙ ስትገቢ በጀነትም ደግሞ like እነዚህ ሲሊ ኩዌስችኖችን መጀመሪያ ማጽዳት ነበረብን ያንን ነገሮች ስፔሲፊካሊ ግልጽ ሳይደረጉ ማለፍ የለብንም ማድበስብሰም ማለት ነው እኔ ለሴቶች በጣም የምቆረቆር ነኝ እንዳልኩ ለህፃናት ከኪሪዮሲቲ በላይ ህግ ተጓሏል ምል ሴት ነኝ ሲደፈሩና የሆነ ነገር ሲሆንባቸው 25 years ነው እኛው ተስማምተን ያስቀመጥነው ህግ ያ ነው
ሰዎች ተስማምተን ያ ወዝት ወርድት ነው። እስልምና ጋር ደስ የሚለው ጀስቲሱን እመጣልሃለሁ ወይ እንትኑ በጣም ረጅም እይታዎችን አየሁት። ለሴት ልጅ ያለው ቦታ እስልምና ሲያሳድጋት ጀምሮ በሚል ነው። እንዴት ነው ሙስሊም ሴት የምታድገው? ከህፃንነቷ ማለት ነው። ሙስሊም ሴት ስታድግ የምትለብሰው አለባበስ፣ የምትኖረው የማትነካበትን ሪዝን፣ የምትሸፈንበትን ምክንያቶች ምናምን ዲቴል ማወቅ ነበረብኝ። አንድ ነገር ትልቁ ነገር የተማርኩት ነገር እስልምና እንቁ አድርጎ ከማየቱ በላይ ፕሬሸስ አድርጎም ከማየቱ በላይ አላህ እንዳላ ታፕታፕ ሼር ኮፒ ሊንክ አድርጉ። እስከዛ ከማየቱም በላይ ደሞስ ፕሬሸስ የሆነውን ነገር ሰብስቦ ሸፍኖ አሳምሮ ለዛውም ብዙ ዲቴይሎችን ከመሄድ ኢቨን ስትወልድም ብትፈልግ እንዲከፈላል ላጠባችሁ ጡቷ ስትኖርም በጦርነት አይደለም በምን አይደለም ስራዎችን ሸክሞችን የሌለባት ፈጣሪያችን አላህ ሲያዝ ቤቷ ኢቨን ሰላቷን ማድረግ ብትፈልግ በቤቷ የማድረግ እድል ድካምን ሰው ሲቀብርና ሲሯሯጥ ለቀብር እሷ ግን ጉዳቷ እንዳትጎዳ ያንን ሁሉ ቤቷ እንድታረግ ስትወለድ ሰው እንዳይነካት ላይ ከባሏና ከቤተሰቦቿ ውጭ እንኳን በጣም ንጽህና እናንተን የምትጠበቅ ከመሆኑ የተነሳ ፕሬሸስ ሰውነቷን እንኳን መንካት አይቻልም። እንኳንስ በጣም እንዲታይበት አይፈልግም። ሙስሊም ሴቶቻቸው ሽፍና አድርጎ ነው የሚይዛቸው። የፈጣሪ ማላሴ ትልበስ ሸፈኑ የሚለውን እያንዳንዱ ነገሮች እንኳን ስናይ በጣም ተወዳጅ አድርገውን ከም ኢቨን the last ሲሞቱ ነብያችን ሰለላሁ ዐለይሂ ወሰለም ቃላቸው ማለት ነው ጠብቆ ያሉትን ሴቶችንም ጭምር ነበር። ሴቶችን አደራ ነበር የታወቀው። ስለዚህ ምን ያህል ነው ክብሩ የምትጠበቅበት ነው ማለት ነው። ትልቁ መዝጊያ እንኳን ያ ነብይ ትልቁ ነብይ በሰዓቱ ያንን ሃይማኖት አስገኘ እንኳን ብትሉ ላስት መሞቻው ላይ ሰው እንዴት ነው ስግብግብ ሀብቴን አደራ ንብረቴን አደራ ሳምቲንጌን አደራ ምናምን ስግብግብ ነን። ዞሮ ዞሮ ልንሞትም ሆነን አደራ ነው የምንለው ተበትኑ። እዚህ ግን ለሳቸው የምድር ላይ ያሉት የሙስሊም ሴቶችን አደራ ነው የሰጡት የሚለው ነገር ላይ ሞር ጥያቄዎች ያረሳብኛል። ሰው አዲስ ልጅቷ ብታድግ ከምን አይነት ጊዜ ጀምሮ ነው ማግባት የምችለው? በማን ነው የምትዳረው? ምን ያህል ነው ሴኩሪቲዋስ ምናምን የሚል ጥያቄዎች ይነሳሉ። ስለዚህ ለዚህ ነው የወንዶች ጥያቄ ደግሞ አይነጠልም። እዚህ ጋር ወንድ ልጅ ሲያዘው እስልምና ውስጥ ሱሪውን አሳጥሮ ስራውን እንዲሰራ ከእናት ከአባት ከቤተሰብ ሁሉንም ሸከሙን በርደኑን እንዲሸከም አዞት ሰላትም ሲያደርግ ሄዶ ጦርነት ቢመጣ እንዲሄድ ቀብር ቢመጣ እሱ እንዲሸከም ስራ ቢመጣ እሱ እንዲሸከም ነው ወንድ ልጅን ያዘዘው። ሴት ልጅ ግን ያዘዛት ድካም አይደለም፣ ቤቷን እንድታስተዳድር ራሷን እንድትጠብቅ። የእሷ ገንዘብ የራሷ ነው፣ የባሏም ገንዘብ የራሷ ነው። who does that? የመብት ጉዳይ ራሷ ፈቅዳ ለምታረጋቸው ነገሮች ሀጅር ነው የሚጠራቀምላት። በፈጣሪ አይደል ታዛዥ በመሆኗ ፈጣሪ ያዘዛን በማድረጓ ቁጥር ሞር አፍተር ላይፍ እንኳን ስትሄድ ሰላቷን ብቻ 5ቱን ሰላት ብታደርግ 7ቱን በሮች ይከፈቱላታል ነው የሚለው። what ጭራሹኑ ላይ ቀሎ በሰላት ይጠናቀቃሉ ሁላ ማለት ነው። ወንዶችን አርግ ብሎ ሴትን ሲሪየስሊ ላረኳቸው ትንሽ ነገሮች ቦነስ ባሌን ጥሩ ቢያስኩት እኔ ነኝ የሚጨመርልኝ፣ ቤቴን ባስተዳደርኩኝ እኔ ነኝ የሚጨመርልኝ፣ ልጆ ላይክ ሳምቲንግ ባደረኩ ላይክ የሚጨመርልኝ ነገሮች ናቸው። እንደ ክሬዲት የሚሰጠው ነገሮች ናቸው እንጂ እያንዳንዱ ሳያቸው እስልምና ከውጭ ሆነን የምናየው ሴትን የሚጨቁን የሚበድል ሲሸፈኑ ለምን እንደምትሸፈኑት በቃ የፈጣሪ ትእዛዝ ነው ዋይ የሚለው ጥያቄ ነበር ረጅም ጊዜ ይፈጅ። አትቃጠሉም ላይክ ውስጣችሁ ላይክ ዳዝ በርን ምናምን because ፖለቲካ እንትን ተረገ ሴቶቻቸው ተሸፍነው ቢያቃጥላቸዋል እኮ ምርጫ ያላቸው። እኛ ያው እንዳልኩ my body my right እኔ የምለብሰው አለባበስ እዚህ ጋር ለማስታወስ ያህል በጣም አጫጭር ነገሮች ክፍት ነገሮችን ምናምን ይፈለኩት ማንንም በእኔ ላይ ማዘዝ የለበትም የሚል ፕሪንሲፕሎችን ስለነበረ I didn't even have a dress። የመጀመሪያ ሻዳ ካስኩኝ ተነጋታው ሾፒንግ መውጣት ነበረብኝ እና ከሁሉ ነገር በላይ እስልምና ውበቱን የገባኝ ትዳር ላይ ነው። የትዳር ጥያቄ ነው አይደል? ሰው ሴት ነኝ፣ የደረስኩ ሴት ነኝ። እኔን እንዴት ያየኛል? እስልምና ነው። እስልምና እንዴት ያየኛል? የተማርኩ ሴትን እንዴት ነው? ትምህርት የተወደደ ነው። በማወቋ የሚጠላ ቦታ አይደለም። ስትናገር ካለ ጠብቃት እና በእውቀት የሚፈቀድበት ቦታ ነው። እውቀትን እስከያዘች ድረስ በቃ ሞር ራሴን ነው እዛ ጋር ማገኘው። በአገባ ምን ብትል ብትፈታ ሁላ በፍቿ ሄዳ በሸሪዓ ስትፈታ ልትፈታ ብትፈልግ በሸሪዓው ሄዳ ካስፈታች ማለት ነው። ድጋሚ ላግባ ብትል እሷን ያገባ
እንደ ሀጅር ነው እሱም የሚቆጠርበት ሰከንድ ዋይፍ አድርጎ የሚሆነ መጀመሪያ አድርጎ ቢወስድ በፈጣሪው እንደውም ሞር የተወደደ ነው እስልምና ውስጥ እንደዚህ ያገባችን ሴት እንዲያደርገ ምናምን ተብሎ ሴትን ልጅ የሚያሸማቅቅበት ቦታ አይደለም። ቢኮዝ እያየነው ያለነው ሲንግል ዋይፍ ማሞች በዚህ አይነት ሰፈሪንግ ዓለም እንትን እያደረጋቸው ነው አይደል? የገፋቸው ሪሌሽንሺፕ ችግር ነው፣ ህይወታቸው ችግር ነው። ይሄ ግን እንደውም ከነ ልጆቿ መውሰድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካገባቸው ሚስቶች በአብዛኞቹ ካገባቸውም በአብዛኛዎቹ ያረጁ ሴቶች ከእድሜያቸው በጣም ያረጁ አግብተው የፈቱ ሴቶች ከእድሜያቸው እሳቸውን እንደ ክብር ኮን እንዳርሎት እየተባሉ ውብ ሴቶችን ውሰዱልን ከኛ ኧረ እንዳሮት እየተባሉ ከአንዷ አይሻ በስተቀርና ከመጀመሪያ የፍቅራቸው እስከምትሞት ድረስ በጣም ከሚያፈቅሯት ከድጃ በስተቀር ሌሎቹ በእድሜም ሆነ በህይወት ማች የሚያደርጓቸውን አልነበረ የሚያደርጉት የነበረው ከአዘኔታሚው ፍቅር ሳያጓደሉ ከሴትነታቸው ኤምብሬስ አድርገው ነበር የሚያደርጉት። ስለዚህ እንደ ምሳሌ እንኳን የተቀመጡት ሰው ያገቡበት ምክንያት ስትረዳ ኢትስ ቢዩቲፉል ራይት። ሶ እነዚህ ሁሉ ሴቶች ስትራግል ውስጥ ባልሆኑ ነበረ የሚለው ኮንሰፕት ስለ እስልምና ሞር ገባኝ ማለት ነው። ሶ በስራ ምትል ያኔ ምንድነው የምሰራው? በፊት የሚመስለኝ ሙስሊም ሴት ሆነች ማለት በርና የሚዘጋባት ነገር ነው የምንሰማው ከውጭ ሆነ በቃ ሺዝ ዴድ ዳን አለቀ ህይወት የሚባለው አበቃ ነው። ሰው ላይክ መስራት መነገድ የመጀመሪያው ከልጃ ሁሉ ላይ ስትነሳ ደስ የሚለኝ ነጋዴ ነበሩ እሳቸው እና ህይወታቸውም እንደዛ ነበረ። ሰው የሚጠላ ሰው መስራት የሚወደድ ነገር ነው እንደውም እና ላይክ ምንድነው የምሰማው ነገር የምትለዋላ ራስን ስታገኝ ይሄ ነገር እውነት ነው። ቁርአን ማስረጃ ወዲያው እኔ እናንተ ጋር ቦረች ማስረጃ ከሐዲስና ከቁርአን አታስመስጡኝ። ያስመሰጣችሁ ነው ይሄ አላረድ to impress you ወደሆነ ሃይማኖት ለማስገባት show me I have to see I don't believe it ማስረጃ ቅርብ ሆነ ማስረጃ ሆነ በየቀኑ ኦኬ ይታገሱኛልም። ደስ የሚለው ብዙ ኡስታዞች ብዙ ዝም ብሎ ሬጉላር አስተማሪዎችን አናረግም። ቢኮዝ ጥያቄዎቻችን በከበዱ ቁጥር እንትን እንዳይሆን ስለምንፈልግ ሰው ጥያቄዎቻችን ስንሄድ በጣም ከባድ እያደረግንባቸው እያስጨነቅናቸው ስንመጣ አሁን ከአንቺ ጋር እናወራርድ ሆነ ጉዳዩ። አሁን እነሱን ነበር አይደለ ሳስጨንቅ የነበረ አዲስን እንወቃት ወደሚል ነገር አመጡት እና ቴብሉ ዞረ ማለት ነው። ልክ አሁን አንተ ኢንተርቪው እንደምታደርገኝ ቴብሉ ዞረ። ጃቢር ስሚዝ ሆኑና አሁን ቀልድ የለም እንተዋወቅ ሂሳብ እንተሳሰብ ሆነ ጉዳዩ። አዲስ ፈጣሪ ያለ ካለች ምን ይመስላል? ኦኬ ከስሚዝ ጋር ላይክ ቻሌንጅ ደከማቸውና እሺ አንቺ ነገር ፈጣሪ ያለ ምንድነው የሚመስለው ነገር? የኔ ፈጣሪ አምሳያ የሌለው መልክ የሌለው አንድ የሆነ ራሱን የቻለ በቃ ላይክ ረቂቅ የሆነ ምናምን የምላቸውን ነገሮች ዲፋይስ አደረግለት አራቱን ቁርአን ላይ ያለው ይሄ ማለት እኛ ፈጣሪያችን አላህ የምንለው ነው። አንቺ የምታወሪለት ያለው አላህ ማለት ነው። የማይወልድ የማይወለደው አንድ የሆነው ፈጣሪያችን አንድ እንደሆነ ረቂቅም እንደሆነ አምሳያም እንደሌለው ምናምን የሚል 4 ቨርሶችን አሳየኝ። I was like okay shocking አልኩኝ። because like እኔ ከሆነ ጊዜ በኋላ ያመጣሁት ነው በብዙ ፕሮሰስ የዛሬ 1000 ዓመት ምናምን በፊት ነብዩ መሐመድ what if እንደዚህ አይነት ጆርኒ ውስጥ ሆነው የጻፉትስ ቢሆን የምትላለን that concept የሆነ ነገር እንትን ይላል ሆነ okay so ስለ ነብዩ መሐመድ ፈጣሪያችን አላህ ማለት አረገ። ድርቅናም አለው በመሃል ላይ ድርቅናም አለቻል። ኦኬ ፈጣሪያችን አላህ በሉ። እኔ ደግሞ the creator ያምለው ተመሳሳይ አይደለም። ያንን ያመጣው ሰው እንየው የሚለው ነገር ነው። እውነት ከፈጣሪ ነው ከሰይጣን ነግሯቸውስ ቢሆን ምናምን የሚባሉ ጥያቄዎች ይላኩ ስለነበረ ያ ነገር የተላከው ከእውነት ላይክ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን ታሪክ ብቻ ሳይሆን ያቺን ሞመንቶች ማወቅ ነበረብን። እንዴት ያንን ቁርአን ሲወርድላቸው እውነት ፈጣሪ አንድ ነው የሚለውን ኮንሰፕት ከተግባባ ሰው ያምጩን ሰው ጋር ኮሩ ጋር መመለስ አለብን። ለእኔ እዛ ጋ ነው ሌሎቹ የወጣሁበት ያየኋቸው 3 ነው ምናምን ከሚል ቦታ ስለሆነ አንድ ነው ካሉ ነቢያችን ያላ መልክተኛ ያንን ነገር ከሆነ አላህ እውነት መልክቱን በሳቸው አስተላልፎ ነበረ ወይንስ ሰው እንደሚለው ከሰይጣን ነው ወይ ተጥረውት ነው ወይ ምናምን የሚለው አቡ ሙአዊያ ኡስታዝ አቡ ሙአዊያ ደሳቸውን ታምዛ ገብታን የኔ ጥያቄ ዛሬ ሳይሆን ከሺህ ዘመን በፊት ጠየቅ እንደነበረ ከነ ፕሩፉ
እውነት ከሰይጣን ከነበረ እውነት ሰይጣን ጥሩ ነገር አድርጉ እንደዚህ አድርጉ ብሎ ይናገር ከነበረ እውነት ከሰይጣን ከሆነ ተዋደዱ የሚል ከነበረ ሰይጣን ሊጨበጨብ ይገባዋል ማለት ነው። ሰይጣን ደግሞ ሲጀመር በእስልምና ሃይማኖት ሐሳብ ነው። ሐሳብን እንዴት ነው ኢንቲቲ አድርገን እንደዚህ ግሎሪፋይ የሚደረግ በእስልምና ሐሳብ ነው። ጂኒዎችን ኮንሰፕትና ወደ ማምጣት ነበረብን። ትልቁ ነገር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሰይጣን ይዟት ሳይሆን የፈጣሪ ቃል መሆኑን ማስረጃዎችን እያንዳንዱን ቃላቶች ማየት ነበረብን። በሳይንስ ማየት ነበረብን። በሎጂክ ማየት ነበረብን። በሎጂካዊ ነገር ይሄ ነገር እንዴት ነው ሎጂካሊ የፈጣሪ ቃል ከሆነ እንዴት ነው በአለም ላይ ሁሉ ነብያቶች እንዴት ሳይልክ ስል ኖ ልኳል እኮ ፈጣሪያችን ልኳል። የአይሁዶችን ብቻ እንዴት ልኮ ይሄ ነው በቃ ፍትህ ብሎ ከዛኛው ጋር የሚጣረስ ሐሳብ ስለነበረ እሳቸው ከዛ ኮፒ አድርገውስ ቢሆን ይሄንን ሐሳብ ያመጡትስ ምናምን የሚለው ነገር ነው። እሳቸው አያውቁትም ነበር። ማንበብ መጻፍ የማይችል ሰው እንዴት ነው አምጥተውት ብለን ልንናገር የምንችለው? at the beginning of it ያ ነገር አንድ ሲገሉ በሳይንስ የዛሬ እሳቸው እውቀት ብትሉት አሻራ መዳፍ መጸንትን እንዳለው ቁርአን ላይ ከዘመናት በኋላ የመጣ ነገር እንደሆነ ሳይንስ ያረጋገጠው ምናምን ማረጋገጫዎቹን ይሄንን ሁሉ ከፈጣሪ ካልሆነ ከምን ይሆናል የሚለውን በደንብ አስረግጠው መናገር ነበረባቸው። ለኔ ለማስረዳት ወደ 1 ሰዓት የሚፈጅ ሆኖ ኦኬ ነብይነት ስታንዳርድ ልናወጣለት ይገባል ማለት ነው። ነብይ ነው ለማለት መልእክቱ ከየት ነው የተላከውስ ለማን ነው ሰውየውስ ምንድናቸው የሚለው ማየት ነበረብን። ነብይ መሐመድ ስታፖንም ነብይ ለማስባል ያላቸው ስብዕና በቂ ሆኖ ሳለ ያሳለፉት ጆርኒ በቂ ሆኖ ሳለ ያ መልእክታቸው አሻጋሪነቱ ምን ያህል ነበረ ነው አይደል ማየት ያለብን። የሚርቀውን ርቀት ዘመኑ አሁን ስናየው ያ መልእክት ስትልኛ ያልደረስናቸውን እውቀት ደረጃ በዛን ሰዓት ፉሊ ፖቴንሻሊ ቁርአን ላይ አርፏል። የፈጣሪ ካልሆነ ያ ቃል እንዴት ነው ያለምን አካሄድና ህይወትን የሴት ልጅ አኗኗርን እያንዳንዱ ዲቴይልን ከሳቸው ከሆነ ሊያውቁ የሚችሉት የፈጣሪ መልእክት ካልሆነ በስተቀር ከዚህ የሰው ልጅ ተለዋዋጭ ነውና ሐሳቡ ቼንጂንግ ማይንድስ በየጊዜው ይመጣልና የሳቸው ግን ሐሳብን የማይቀየር የግላቸውን ሳይሆን የፈጣሪን መልእክተኛ ሆኖ መልእክቱ እንደሆነ ማየት አለብን። የሰይጣን መልእክት ከሆነ ሰይጣን አዋቂ ከሆነ እኔን እንደዚህ አድርጉኝ የሚል ከሆነ ማለት ነው ፒውርሊ የመጣበት ላይኖች ያደረገባቸው ድርጊቶች ከነቅጣቱ ከነህይወቱ ተዋደዱ ከጎረቤታችሁን አክብሩ የሚል ፈጣሪ በሃይማኖት ማስገደድ የለም የሚል ቃላቶች እንዴት ነው የሰይጣን ሆነው ልንልምጭ ተፋጁ ሳይል ተዋደዱ እንዴት ነው የፈጣሪ ከዚህ በላይ ምስክሮችን ብዙ ቃላቶችን ከቁርአን ያወጣ ማየት ነበረብና አቡ ሙአዊያ የዛን ቀን ጊዜያቸውን ፈሽተው ያንን አስረድተው ገባኝ። ኦኬ ነብዩ መሐመድ ነብይ ናቸው። ከዚህ የነብይነት ስታንዳርድ ማውጣት ነበረብን። ማወቅ ነብይ ነው የምንለው ምን አይነት ደረጃ ያለን ሰው ነው ነብይ የምንለው የሚለው ከዛ ልክ እንዳልኩ ፊዳይካ ያሉ የዛን ቀን ይጽፉ ነበር ከስር እና እናቴም አባቴም how can a person decide እንደዚህ አይነት ነገሮችን ህይወቱን ሳክሪፋይስ ለማድረግ በኋላ ላይ አሁን ላይ ስረዳው ይሄንን የፈጣሪ አንድነትን ኮንሰፕት ሲገባ ፈጣሪ አላህ የሚለውን ቃል በእሳቸው መሃል መጥቶላቸው ልትሞትለት የሚገባውን ዋናውን ቃል የህይወት መርህ አድርገን የምትወስደውን ነገር በእሳቸው ላይ የወረደላቸው እንዴት ነው ማትሞተው እንዴት ነው ማትሰዋው because that's the only concept can survive you ሊያቆመን የሚችለው ነገር ያ አንድ ነው የአንድ ፈጣሪ አንድ ነው ብለው አንጀታቸውን በድንጋይ አስረው ይሄንን ሃይማኖት ሆኖ እንዲሆን አሁን እስልምና ፈጣሪ አንድ ነው የዋን ጋድ ኮንሰፕት ብዙዎች ነካክተውታል አይደል ግን በነብዩ መሐመድ ላስት ፕሮፌት የሚያደርጋቸው ነገር ምንድነው መደምደቢያ የሚያደርጋቸው ነገር ቁርአን ነው እያንዳንዱ ዲቴል አስቀምጧ ፈጣሪያችን አለ በሳቸው መልኩ በሳቸው ያንን መጥቶኛ አይ እኔ በልጣለሁ ልል እንዴት ነው የምችለው እኔ ልበልጥ አልችልም ፈጣሪ አላህ በሳቸው አልፎ የዓለምን መጨረሻውን ሁሉ ያስቀመጠበት አይ ከሳቸው ማን ይልበልጥ ነው ልንል አንችልም እኛ እናልፋለን እንጂ ያ መልእክት የመጣላቸው እሳቸውም ሆነ እሱ ያገነናቸው እሱ ግሎሪፋይ ያደረጋቸው እኛ ልናወርዳቸው አንችልም ያ ነገር ነው ውስጥ የገባውና ሁለቱ የገባኝ ጊዜ ለካ አመ ሙስሊም ሊትራሊ ፈጣሪያችን አላህ ካልኩኝ አንድ ከሆነ ነብያችን ለነብይነት መልእክቱ ከተቀበልሽ ደላስት የሚሆነው ሻሃዳ መያዝ ነው አሉኝ ሻሃዳ ለመያዝ በውስጥ ነበር የፈለኩት ሾኦፉን አልፈለኩትም በቃ ለማን ነበር እንደዚህ ነጃ ናቸው ስሚት
ይሄን ዲስከሽን John Smith, everybody played a role. Okay. Because John Smith, Abu Muawiyah, Ustaz Abu Muawiyah, ስለ ሜዲቴሽን ደግሞ ከኡስታዝ ዋሂድ ጋር ክፍተቶችን ከተለያዩ ኡስታዞችም ጭምር ነው ያገኘሁት። አንድ ሰው እኔ ሰራኝ ብዬ መናገር አልችልም። ምን ያህል ጊዜ ፈጃው? በጣም ብዙ ሰዎች አንድ ወር ከ15 ቀን ፉሊ በየቀኑ እየተጠየቀ ያለማቆም ማለት ነው። አሁን በአጠቃላይ አሁን ወደ 4 ወር ከ15 ቀን ማለት ዴይሊ ረጃጅም ሰዓት ሱብሃንአላህ እሺ ረጃጅም ሰዓት ማለት ነው። ያንን የሚፈልግ ሰው እንደዚህ ነው። ሁሉም የራሱን አሻራ አሳልፍ አሻራቸውን አሳልፈዋል። ጀግናዎች ናቸው። ሳይደክሙ መልስ የለም ሳይሉ ዛሬ ቢያልፉ ስለ ሎጂክ ብን ሎጂካሊ እኔን ለማስረዳት በእውቀት ስል በእውቀት ስለ ፍሪ ዊል ብትል እንትን ወርዶቹን ሁሉ ሰንጥቄ ነው እዛ ውስጥ ራሴን ስፈልግ የነበረውና አልহামዱሊላህ እስልምና ሙሉ እውቀት አለው። መልስም አለ። እስልምና ውስጥ የጎደለ መልስ የለም። እኔ መሙላት ከተቻለ እኔ ማግኘት ከቻልኩ ለሌሎችም ሰዎች ከኔም የባሰ ፈጣሪያቸውን ሲክ የሚያደርጉ ውስጣቸው እስልምናን እመመኝላቸው ሰዎች ስላሉ ነው። አትሊስት ይሄን ፊት አይቶ ከምሸፈነው አይተውት እስልምና ቢጠራቸው ብዬ የምወጣው ቢኮዝ እኔ አማጥኩትን ያህል ማማጥ አይጠበቅባቸው። እኛን አይተው ጥያቄያቸው ሊመለስ እንደሚችል ማሳያ ብንሆን እኛ ተናግረን ፈጣሪ አንድ ነው፣ አይወልድም አይወለድም፣ ቀጥተኛው መንገድ እስልምና ነው ብለን ስንወጣ እንዲያይተው አዎ ብለው ምንም ማሽሞንሞን የማያስፈልገው ነው። አንተን አይተው ፕሩፍ ነህ፣ የህይወት ሊቪንግ ፕሩፍ ማለት ነው። ያልሞተ የሚንቀሳቀስ ፈጣሪ ፈቅዶ እኔን ከወደደኝ እንደዚህ ላይክ ፍሮም ሄል እንዲፈልቅቆ ማውጣት ከቻለ እኔ ነፍሴ እዚህ ተጨንቃበት ከነበረች ቦታ ማረፍ ከቻልኩኝ because no more meditation for me ጠዋት እነሳለሁ፣ ሰላት አደርጋለሁ፣ በዛ በሰዓት ተጠሙኝ ፈጣሪ ዱዓ አደርጋለሁኝ። ማንም ፊት አጋር ጓደኛ የሆነ ነገር ሊመጣብኝ ሊሄድብኝ የምለው ሞመንት የለኝም። ያንን ከፈጣሪ ጋር ነው የማደርገው 5 times a day when I pray። ይሄንን መንገዴ ሉዝ ማድረግ አልፈልግም because የከፈልኩት ያለፈ ዋጋ አሁን እንዲያስከፍለኝ አልፈልግም። ሉዝ because ፈጣሪ ማየት ጓጓለሁኛ ስለምጓጓ ያንን አላህ ቢረዳኝ እዚሁ ስቲክ አድርጌ በቆምኩበት ግራውንድ ባልፍ ራሱ አልጠራውም። አሁን ያለውበት ሰላምን ሰዎች ቢያዩት ቢጋባባቸው እስልምና ያለውን እረፍት እንዲናውራው እንጂ በቤቴ ነው ሰላም ነኝ። ይሄን ዘግቼ ስወጣ 1200 አለ አይደል አንተ ጋር ይሄ ጩኸት የለም እኔ ጋር እኔና ፈጣሪ ነን ያለ ነው። አላህ በቃ ለኔ ሰጠኝ። እስልምና ያገኘሁት ነገር ምንድነው? የው ጥያቄዎቼ ናቸው በአጠቃላይ ተመለሱት። እንዳልኩ ከጣሪያው ከስለብስ ሂጃብን ሰው አስገድዶኝ አይደለም። ፕራውድሊ አይሞቃችሁም እንዴ ከሚባሉት አይደለም። እንኳን ሊሞቀኝ ቀርቶ ባላውቀው ደስተኛ ነኝ። የገባኛን ያህል ነው። ባላውቀው ደራርቤ በለብሰው ነው የምደሰትበት። ቀሚሴ ራቁት አጭር የምለብስ ሴትዮ መሬት እግሬን ካልሸፈነ ጓደኞቼ ራሱ እስከሚገርማቸው መሬት ለምንድን ነው የማይነካው? ቀሚስ እንደዚህ ሲጣበቅብኝ ሁላ አንዳንዴ እስከመሳቀቅ ፕራውድሊ ያንን ከመውደዴ መሸፈን መሰተሩ የሚለው ነገር ያን ያህል ውስጥ የገባው የፈጣሪ ትእዛዝ ከመሆኑ ፈጣሪ ለኔ እስልምናን ስለወደደ የሰጠኝ ነገር ነው ብዬ ስለማስብ ማለት ነው። ከልብሱ ብቻ ሳይሆን ከስብዕና እስላምን ክርስትና ኤቲስቶችን ጓደኞችን እንድጠላ አላደረገኝም። እኔ እንዳዝንላቸው ነው ያደረገኝ። ከሌ ኤቲስት ነውና ብዬ በፊት ጓደኞቼ እንዲቀሩ አልፈልግም። ኑ ጠይቁ ነው የምላቸው። ይመጣሉ፣ ይጠይቃሉ። ከኔ ጋር ኖባዲ ሃዝ አ ፕሮብለም። መጀመሪያ ላይ እንዳልኩ ነው እስልምናን ሻሃዳ ከመያዜ በፊት ሁሉም ሙስሊም ናት እስልምናን ወዳለች ብሎ ባካውፍ አድርጓል። ቀድሜ ከዚህ ከሁለት ቀን በፊት ለጓደኛ ለቤተሰቦቼ እስልምናን ከነንከኑ ልቀበለው ነው ስል ደህና ሁኚ ወደ ገዳዮች ሃይማኖት ተቀላቅለሻል አይንሽን እንዳላይ ምናምን ሪጀክሽኖች ነው የመጣው። ላይክ ደሞ ሾክ እንደዚህ ኤክስፔክት አላደረኩም። ከዚ እኔ ሃይማኖት የሌለኝ ሴት እንደው መንፈሳዊ ሃይማኖት ኖረሽ ያሉኝም እንዳሉ ሁሉ ግልግል ሪሊፍ ሞን ሲገባው የእስልምና ጠል እንደዚህ ሜንታሊቲ እንዳለ አንዳንድ ሰዎች ላይ ደንግጫለሁ። አቦ ሾክድ እንደዚህ አይነት ከዚ የማያውቁትን ነገር እንዴት ይጠሉታል? ከዚ they don't know it የሚያዩት ልባሱን ነው ማለት ነው። አልደረሳቸውም ይሄ እውቀት እና ቢያውቁት ምናልባት ብያስባለሁ ቢያንስ ሙስሊም ባይሆኑ እንኳን የሚያከብሩት ሃይማኖት ይሆናል። የሚረዱት የፈጣሪን ኮንሰፕት የሰውበና እዛ ላይ የተቀመጠውን ነገር ሊወዱት ይችላሉ። በእውቀት የትንንሽ ጥቅሶችን ሳይሆን ፖለቲሳይዝ የተደረጉትን ሳይሆን ስለ እስልምና እውነት ፈጣሪያችን አለ ምን ያህል ሩሩ እንደሆነ አዛኝ እንደሆነ ቢገባቸው የላካቸውን እነዚህን ሁሉ ነቢያቶች ምን ያህል እኛም ቢፈልገን ነው ምን ያህል ነፍሳችንን ለማዳን ላይ እንትን ያረጋል ይገድሃል። ነገር ዝም በይ ብትባልም ዝም አትልም። አዲስ እኮ ሙስሊሞች የማይሉትን ነው የምትዩ ምናምን ይላል። ቁርአን ማስረጃ አምጡ። እኔ ገባኝ ከቁርአን ላይ ተነቦ ይገባኝ ቃል ነው አይደለ አይልም። አንድ አይደለም ፈጣሪ ካላችሁ ማስረጃ አምጡ። ፈጣሪ ተወልዷል እስልምና ካላችሁ ማስረጃ አምጡ። እኔ ገባኝ አንዱ ፈጣሪ ነው። አንዱ አላህ ለኔ አዛኝ ሩሩህና
ህይወት መስመሬን እስከ መጨረሻው ማስነጠስ እንኳን እንዴት ማስነጠስ እንዳለብኝ ማነር የሚያስተምር ሃይማኖት ነው። ዲቴይል ሜድ ከተፈለገ ኢትስ ቢን ሪትን ያለቀለት ነገር ነው። ሰው አጋር ምናምን አይፈልግም። ሰው ቢሰል ለራሱ ነው ለኮሚኒቲው አይደለም። የምንሰልመው የምንመጣው ለራስ ነውና ብዙ ሰዎች አሉ እስልምና የምመኝላቸው ብዙ ሴቶች ብዙ ወንዶች ገና ደርሷልን ብዬ አላስብም። ቢኮዝ እውነታው ሩቅ ናቸው እና አልሐምዱሊላህ ለኔ እስልምና ለወፈቀኝ ሻሃዳ እያየሁ ነው። ሻሃዳ እኔ እንጃ ብዙ ኮፒ ሊንክ እያደረጋችሁ ስለሆነ አይታየኝም። ጻፉልኝ እና ሀዩ አስገባ ሻሃዳ የምትይዙ ካላችሁ እናስገባለን። ወላሂ ችግር የለውም። እሺ ሻሃዳ አለ ያ ኦኬ ችግር የለውም አላችሁ። የሆነ ሻሃዳ በጣም ተደጋጋሚ ሲጻፍ አይቻለሁ። ኦኬ አዎ ማን ነው? እሺ ማን ነው? እንቀጥላለን። አብሽሩ ካስፈለገም ያው እንግዲህ ፓርት 2 ያስፈልገናል። እኔ ለመጀመር እኔ እነ ጀሃን ሁሉን ጋብዣለሁ። ይገርምሻል እነ ጀሃን በይ እነ ሚርዳድ ሁሉን ጋብዣለሁ ግን እነሱም ታሪክ ሰምቻለሁ። ያንቺ በጣም ይለያል። እንደዚህ ፓርቷን የሚያልቅም አይመስለኝም። እሷም ስራ ላይ ስለሆነች ግን ይቀጥላል። ግን ሻሃዳው ካለ እስኪ እናስገባ። ማን ነው ሻሃዳ? ሙሉ ሻሃዳውን ኦኬ። ማን ነው? እንትን አርጉታ፣ ሜንሽን አርጉት። በጣም ብዙ ሰው ናቸው ሜንሽን የምታደርጉት። እስኪ ለሚሲ ሀዩ ጻፊልኝ። አንቺ ጻፊልኝ። እሺ ሻሃዳ የሚፈልገውን አንቺ ጻፊልኝ። ኦኬ በቀጣይ ደግሞ እኔ ሌሎችንም መጋበዝ እፈልጋለሁ። እነ ስሚት እነ ምናምን እነሱ ባሉበትም ኢንሻአላህ አንድ ቀን እነሱ ደግሞ እስኪ ከእሷ ጋር የነበራትን ጊዜ እንዴት እንደሆነ በጣም ረጅም ጊዜ ነው እንግዲህ እሷ እንደምትለው አንዳንድ ነገር እኔም እጠይቃቸዋለሁ። ማሻአላህ ከእነሱ የምንሰማ ይኖራል። ግን ስም እየታየኝ አይደለም፣ ቁጥር ነው የምጽፉት። ሀዩ ጻፊልኝ። ማን ነው ሻሃዳ የሚይዘው? ኮፒኒኩ በጣም ብዙ ሜንሽን የምታደርጉት ሰዎች ሁሉ እኮ የሙስሊም ስም ነው። እኔ እሺ እስኪ የሆነ ሰው እኔ ጽፈዋል። ለማንኛውም እኔ ያስገባለሁ። ቀጥሉ። እሺ ቀጥ አንቺ ኦኬ። አየሁት። እቺ ናት ዳኒ ምናምን የሚለው ነው። አሁን አንቺ ሜንሽን አረግሻት ናት። አይተሻታል? አዲስ አንቺ ሳቢያት እስኪ ቆይ እኔ ልስጥሽ የሚል ነገር ያለ መስለኛል። ያያው እስቲ አንድ ቁጥር ጻፊ ሰጥቼሻለሁ። ሞዴሬተር ካይሻት ሳቢያት። እኔ አትታየኝም። እኔ ጋር በጣም ኮፒኒንኩ በጣም ስለሚሮጥ ዲዲ የሚባል አስገቡት እስቲ። ዲዲ አዎ የሆነ ሰውም ኮሜንት ላይ ጽፎልኝ ነበር። እስከ 4 ሰዓት ብትገቡ መስለም የሚፈልግ ጓደኛ ያለ ምናምን ብሎ የሆነ ሰው ጽፎልኛል። አዲስ ዝም ብለው እሺ ዝም ብለው ነው ዲ እኔ አይታየኝም በነገራችን ላይ። እሺ እንትን ቁጥር ካለ ጻፉ ወይ ገስት